ሰላም ሰላም እንዴት ናችሁ? እግዚአብሔር ይመስገን እኔ ደህና ነኝ። እንኳን ወደ ቻናሌ በሰላም መጣችሁ። ኢየሩሳሌም እባላለሁ። ዛሬ እንደተለመደው በሌላ ርዕስ በአዲስ ርዕስ ተገናኝተናል። ወደ ርዕሳችን ከመግባታችን በፊት ግን ለቻናሌ አዲስ የሆናችሁ ሰዎች ቻናሌን ሰብስክራይብ በማድረግ የቻናሌ ቤተሰብ እንድትሆኑ በትህትና እጠይቃለሁ። የዛሬ ርዕሳችን የሚሆነው ኮምፓሪሰን ዊል ኪል ዩ በሚል ርዕስ ይሆናል። ዛሬ ራስን ከሌላ ሰው ጋር ማነጻጸር፣ ማወዳደር፣ ስለ ኮምፓሪሰን ነው የምናወራው ማለት ነው። ዛሬ ብዙ ርዕሶችን ይዘናል። ርዕሶችን እስቲ ከላይ እንመልከታቸው። አንደኛ ኮምፓሪሰን ኢዝ ኤ ቲፕ ኦፍ ጆይ፣ ደስታችንን የሚሰርቀን ነገር ነው። ሁለተኛው ሃው አወር ብሬን ኮምፔር፣ ለምንድነው ኮምፔር የሚያደርገው? ሶስተኛ ደግሞ ሃው አወር ማይንድ ዲሳይድ ሁ ቱ ኮምፔር ዊዝ፣ ራሳቸውን ኮምፔር የምናረጋቸው ሰዎች እንዴት ነው የምንመርጠው? ማይንዳችን እንዴት ነው እየመረጠ ያለው የሚለው እናያለን። አራተኛ ደግሞ ስኮር ቦርድ የሚል ርዕስ አለ። አምስተኛ ሞቲቬሽን ቤዝ ኮምፓሪሽን፣ ሞቲቬሽን እና ኮምፓሪሽን ምንድነው ልዩነታቸው የሚለውን በጥቂቱ እንመለከታለን። ሌላኛው ደግሞ ኮስት ኦፍ ኮምፓሪሽን፣ ምንድነው ዋጋ የሚያስከፍለን ኮምፔር ባደረግን ቁጥር የምናጣው ነገር ምንድነው የሚለውን እንመለከታለን። በመጨረሻ ደግሞ መፍትሄዎቹ ማለት ነው ሃው ቱ ኤግዚት ኮምፓሪሽን ሞድ ውስጥ እንዴት ከኮምፓሪሽን ሞድ እንዴት እንውጣ የሚለውን እንመለከታለን ማለት ነው። ከዚህ በፊት እንደምናደርገው ይህንን ቪዲዮ ጨምቀን ርዕስ ማለት ጥቅስ እንስጠው ቢባል አንድ ጥቅስ አግኝቼለታለሁ። እሱም የመጽሐፍ ቅዱስ ጥቅስ ነው። ኦሪት ዘጸአት ምዕራፍ 20 ከቁጥር 17 ላይ እንዲህ የሚል ኃይለ ቃል እናገኛለን። የባልንጀራን ቤት አትመኝ፣ የባልንጀራን ሚስት ሎሌውንም፣ ገረዱንም፣ በሬውንም፣ አህያውንም ከባልንጀራ ገንዘብ ሁሉ ማናቸውንም አትመኝ ይላል። ይሄ ኦሪት ዘጸአት ምዕራፍ 20 አጠቃላይ ስለ 10ቱ ትእዛዛት የሚያወራ ክፍል ነው እና ከ10ቱ ትእዛዛት ውስጥ ባልንጀራ እንደራስ ወደድ፣ ስለ ባልንጀራ የሚያወራበት ክፍል ላይ ማለት ነው። ባልንጀራ እንደራስ ወደድ እንዲሁም የባልንጀራ ንብረት አትመኝ የሚል አለ። ከኛ ጋር ብዙዎቹ ያመሳስላቸዋል አይደል? ያ ህግ በኦሪት ብቻ የሚቀር አይደለም፣ አዲስ ኪዳን ላይም እንጠቀመዋለን። ህግጋቶቹ ከኛ ጋር ሙሉ ለሙሉ ይስማማል። ሚስት የሌላን ሰው ባል ልትመኝ ትችላለች። ማለትም የሌላ ሰው ባል ከእሷ ባል አንጻር ትመለከተውና የዛች ሴት ባል በልጦ ከታያት ያንን መመኘት፣ ባልም በተቃራኒ ማለት ነው የሌላ ሰውን ሚስት መመኘት፣ ንብረት፣ ሎሌዎቹን፣ አገልጋዮቹን፣ ሀብቱ፣ ንብረት በመመልከት መመኘት። ይሄ እንደውም ይሄ በዚህ ዘመን አለ አይደል? ትንሽ ከኛ ዘመን ጋር ትንሽ ለየት የሚያደርገው አህያ ናት። ምንድነው የሚለው? አህያውንም ከባልንጀራ ገንዘብ ሁሉ አትመኝ። አሁን እኛ አህያ እየተመኘን አይደለም፣ ግን አህያ በዛ ዘመን የምትሰጠው አገልግሎት ምንድነው ከተባለ ጭነትና ማጓጓዣነት ነው የሚጠቀሙበት የነበረው። ስለዚህ በዚህ ዘመን ምንድነው ጭነትና መጓጓዣ አገልግሎት የሚሰጠው ነው ጥያቄው። እሱ ምንድነው? መኪና። ወንዶችን ብዙ ጊዜ የሚያጠቃው ይሄ ነገር። ብዙ ወንዶች፣ ሁላችሁም ማለት አይደለም፣ መኪና ከአንድ አያችሁት እስከ ጥግ ድረስ ትሸኙታላችሁ። ኤኒዌይ የባልንጀራን ንብረት አትመኝ ብሏል እግዚአብሔር። ለመመኘት መጀመሪያ ማነጻጸር አለበት። ለማነጻጸር ደግሞ መጀመሪያ መመልከት አለበት እና ስለ ኮምፓሪሰን ስናወራ መጀመሪያ መመልከት የሚለውንም ርዕስ ነክተን ስለምናልፍ ነው ይሄንን የተናገርኩት። ይሄንን ህግ እግዚአብሔር ለምንድን ነው የሰጠው ሲባል ለራሳችን ጥቅም። ምን ማለት ነው? ህግጋቱን የምንረዳበትን እይታ እናስተካክል። መጀመሪያ ብዙ ሰዎች ህግን፣ የእግዚአብሔር ህግ እኔንም ጨምሮ ሁላችንም እንደ እስር ቤት አድርገን እናስበዋለን። ህግጋቱ ብትጠብቀው አንተን ነው የሚጠብቅ። ማለትም እኔ ህጉን ስላልጠበቅ የእግዚአብሔር ክብር ይቀንሳል ማለት አይደለም። እኔ ህጉን ስለጠበቅ የእግዚአብሔር ክብር ይጨምራል ማለት አይደለም። እግዚአብሔር በባህሪው ምንድነው? ክቡር ነው። አሁን ለምሳሌ እግዚአብሔርን አመስግኑት፣ ቀድሱት ይባላል። እግዚአብሔር በባህሪው ምስጉን ነው፣ ቅዱስ ነው። እኔ ስለቀደስኩት አይደለም እሱ ቢቀደሰው፣ እሱ በባህሪው ቅዱስ ነው። ግን እኔ እሱን መቀደሴ፣ እሱን ማመስገኔ ማንም የምጠቀመው እኔ ነው የምጠቀመው። ስለዚህ የእግዚአብሔር ህግጋትን መጠበቅ ማንን ነው መጀመሪያ የሚጠቅመው? ጠባቂውን ነው የሚጠቅመው። ማለት ከእግዚአብሔር ህግ አጥር ውጭ ስትሆን ሰላም የለም ለማለት ነው። ሰላም እንዲኖርህ ነው ያ ህግ የተሰጠው።
የባልንጀራን ንብረት አትመኝ ሲባል አንተን ሰላምህን፣ እረፍትን፣ ደስታህን ይነጥቅሃል። ስለዚህ አትመኘው። ስለዚህ ህጉ አንተን እየጠበቀ ነው፣ ሰላምህን እየጠበቀ ነው። ማንም ይሄንን እናምናለን መቼም ሰው ራሱን ከሆነ ሰው ጋር ኮምፔር በማድረግ ማንም ደስታን አግኝቶ አያውቅም አይደል? ስለዚህ እግዚአብሔርን ህግ ስለጠበቁ የእግዚአብሔርን ክብር ከፍ አደርጋለሁ ሳይሆን እሱ በባህሪው ክቡር ስለሆነ ማለት ነው እኔው ራሴን የምጠቀመው። ያ እነዛ ህግጋትም ደግሞ ለሌላ ሰው አይደለም። አሁን ለምሳሌ እኔ የሆነ ሰው ንብረት ብመኝ ብቀናበት እዛ ሰው ላይ ክፉ ስራ ብሰራ ክፉ ስራ ከመስራቴ በፊት እኮ እኔ ሞቻለሁ። የሞተ ሰው ነው ሰው ላይ ክፉ ያስበው እንግዲህ እኔ ሞቻለሁ። ስለዚህ ህጉ አንተን እየጠበቀ ነው መጀመሪያ፣ ከዛ ሁለተኛ ቀጥሎ ይመጣል። ህጉን ስትጠብቅ ሌላን ሰውም እየጠበቅ ትሄዳለህ። በመዝሙረኛው ዳዊት በመዝሙር 119 ከቁጥር 5 ላይ እንዲህ የሚል ኃይለ ቃል አለ። ህግህ ለእግሬ መብራት ለመንገዴም ብርሃን ነው እያለ ይናገራል። የእግዚአብሔር ህግ ብትጠብቀው አንተን ነው የሚጠብቅ። ስለዚህ የባልንጀራን ንብረት አትመኝ፣ አትመልከት፣ አታነጻጽር። ራስን ሲባል የዛን ሰው ይጎዳል ማለት አይደለም። አንተኑ ልብህን ሰላም እየነሳ እረፍት እየነሳ ስለሚሄድ አንተን እየጠበቀ ነው ህጉ ማለት ነው። ለዚህ ነው ሁሌ የእግዚአብሔር ህግ በሻርን ቁጥር ሰላም የለንም። ለምን? ሰላም የሚሰጥ ህግ ነው። ሰላም የለንም፣ ደስታ የለንም፣ እረፍት የለንም። ለምን? ህግጋቱ አንተን እረፍት እንዲኖርህ አንተ ሰላም እንዲኖርህ የሚያደርጉ ስለነበሩ ነው። ለዚህ ነው አትሻሩ እንደዚህ ይባሉ። ወደ መጀመሪያ ርዕሳችን እንሂድ። ማለትም ቅድም የጠቀስኩላችሁ አለ። የመጀመሪያው ኮምፓሪሰን ኢዝ ኤ ቲፕ ኦፍ ጆይ ብለናል። እሱን እንመልከት። እንግዲህ ከአሁን ከላይ ያየነው የእግዚአብሔር ህግ መጠበቅ እኛው እንደሚጠብቀን እና ከ10ቱ ትእዛዛት መካከል አንዱ የባልንጀራን ንብረት አትመኝ የተባለው አንተን በተመኘህ ቁጥር የአንተ ሰላም ስለሚነሳ ነው፣ ደስታ ስለሚሰረቅ ነው፣ እረፍት ስለማይኖር ነው። እነኚህ ነገሮች ያው ቀስ በቀስ ስለምንመለከታቸው ችግር የለውም እና ኮምፓሪሰን ኢዝ ዘ ቲፕ ኦፍ ጆይ ይላል። ከሰዎች ጋር ራስን በተደጋጋሚ ኮምፔር ባደረግ ቁጥር ከኛ ማለት ነው ሰላማችን እየተሰረቀ ነው የሚሄደው። ቅድም እንዳለው ማንም ራሱን ስላወዳደረ ደስተኛ ሆኖ አያውቅም። ቀስ በቀስ ሳይሆን አውቶማቲካሊ ኢንስታንትሊ ነው ሰላማችን የሚጠፋው፣ ደስታችን የሚጠፋው በመቀስበት ነው። ለምሳሌ በአንዲት ሴት ታሪክ እንመልከት። አንዲት ሴት ሰንበት ነው፣ እሁድ ነው፣ ወደ ቤተክርስቲያን ሄደች፣ ቅዳሴውን አስቀደሰች። ከዛም በኋላ ወደ ቤቷ ተመለሰች። ወደ ቤቷ ከተመለሰች በኋላ ቡናዋን አፈላች፣ ቁርሷን በላች፣ ወደረፍ አለች እና ስልኳን ስክሮል ማድረግ ጀመረች እና ኢንስታግራም ገብታለች። ከዛ ኢንስታግራም ላይ ምን የተለቀቀ ፎቶ ታያለች። ከእሷ ጋር አንድ ላይ የተማረች በሃይስኩል በኮሌጅ እንደዚህ የተማረች ሴት የሆነ ፋንሲ የሆነ ቦታ ቁጭ ብላ ሆቴል ውስጥ ቁጭ ብላ ፋንሲ የሆነ ምግብ እየበላች እንደሆነ ለማሳየት ፎቶውን አንስታ እንደምንም ብላ ደግሞ የኤንጌጅመንት ሪንጓን ፎቶ ውስጥ እንዲገባ በማድረግ አንዳንዴ ሆን ብሎ የሚያደርግ ሰው አለ። ከምሬ ነው። ሰው እንትን ይልኝ በሚል ማለት ነው። እና ኤንጌጅመንቷን ለማሳየት በሚል ከምግቡ አጠገብ እንደምን ብላ ግራ ጣቷን አስገብታለች፣ ግራ እጇን ማለት ነው። እና እቺ ሴት ትመለከታለች። በሰላም ቁጭ ብላለች። እንግዲህ በሰላም ቁጭ ብላ ቁርሷን በልታ እስቲ ልረፍ ብላ ነው ስልኳን እያየች ያለችው። እና እንደ ድንገት የሆነ ድራማቲክ ያልሆነ ዝግ ያለ ዝም ያለ የሆነ ድምፅ ይገባል ሰውነታችን ውስጥ፣ ህሊናችን ውስጥ የሆነ ስሜት ይለወጣል። ያ ስሜት ደግሞ ልክ ጉም እልም ያለ ሜዳ ውስጥ ሲገባ ዝም ብሎ እንደሆነ ሁሉ ይሄም ስሜት ዝም ያለ ነው። ዝም ያለ ስሜት ነው። የሆነ ነገር ሺፍት ሲያደርግ ይሰማናል። እንደ ድንገት ደግሞ የዛን ሰው ፖስት ያደረገውን ሰው ህይወት መመልከት እናቆምና የራሳችንን ህይወት መመልከት እንጀምራለን። እንደ ድንገት አሁን የበላችው ቁርስ ጣፋጭነቱ ይቀርና መራራ ጣዕም ያለው እንደሆነ ይሰማታል እቺ ሴት። እንግዲህ ምሳሌ ነው።
እና ህሊና ውስጥ ጥያቄ መምጣት ይጀምራል። አማይ ቢሃይንድ ወደኋላ ቀርቻለሁ እንዴ? እኔ ያላወቅኩት ሰው ያወቀው ነገር አለ እንዴ? ለምንድነው ሰዎች ብዙ ነገር አውቀው እየተንቀሳቀሱ የሚመስሉት? እና እንደዚህ አይነት ድምፆች ህሊና ውስጥ መመላለስ ይጀምራሉ። አሁን እቺ ሴት በሰላም ቁጭ ብላ ነበር። የሆነ ትሪገር የሚያደርግ የሆነ ፖስት አየች፣ የተለቀቀ ፖስት አየች። ከዛ ኢንስታንትሊ ሰላሟ ተነጠቀ እና ስልኩን ዘግታ ራሱ ቁጭ አድርገው ሳምንቱ ሙሉ ያንን ነገር እያሰላሰለች ስትረስ ውስጥ ነው የምትገባው ሴቷ። ለዚህ ነው ኮምፓሪሰን ኢዝ ኤ ቲፍ ኦፍ ጆይ ተብሎ የሚጠራው። በነገራችን ላይ ሁላችንም እኔ ኮምፓሪሰን አላረግም ኮምፔር አላረግም የሚል ሰው ካለ ራሱን እየካደ ነው፣ ወይም ራሱን በደንብ አላወቀም፣ ወይም ልቡ ባለፈው ዲሲፕሊን ናት እንዳለን ዲሲፕ እያደረገች ይሆናል እንጂ ሁላችንም ነው ኮምፔር የምናደርገው፣ ሁላችንም ማለት ነው። ላይክ ባለፈው በሆነ ርዕሳችን ላይ ስፔክትረሙ ሊለያይ ይችላል ከ1 እስከ 100 ብሎ አንዳንዱ 90 ላይ 100 ላይ አናቱ ላይ ኦብሰሲቭ የሆነ ኮምፓሪሰን ውስጥ ያለ ሰው ነው። አንዳንዱ 90፣ አንዳንዱ 80፣ 70፣ አንዳንዱ 10፣ 20 ላይ፣ አንዳንዱ መካከለኛ 50 ላይ ሊሆን ይችላል እንጂ ሁላችንም ነው ኮምፔር የምናደርገው። ይህንን እንመን። ሌላኛው ርዕሳችን ደግሞ why our brain compare። ለምን ኮምፔር የሚያደርገው? አእምሯችን ካፓሲቲ አለው። በነገራችን ኮምፔር የማድረግ ካፓሲቲ አለው እና ለምንድን ነው አእምሯችን ኮምፔር የሚያደርገው የሚለውን ደግሞ እንመልከት። አንጎላችን አእምሯችን ሰው ነው ያለ ማለትም በዚህ ምድር ላይ ሰርቫይቭ ለማድረግ ያለው አማራጭ ምንድን ነው? ሰውን መመልከት ነው። እንዴት እናብራራው? እንግዲህ እርግጥ ነው ከዛ ፊት ግን የሰው ልጅ ህገ ልቦና አለው። በሳይንስ 3 ህግ አለ። ህገ ልቦና፣ ህገ ኦሪት እና ህገ ወንጌል አለ። ህገ ልቦና የሰው ልጅ በተፈጥሮ ሁላችንም ያለን መማር አይጠበቅብንም። ህግ ልቦና የሚባለው በተፈጥሮ ያለች ህግ ናት። ማለትም አንድ ሰው አትስረቅ የሚለውን ህግ መስማት አይጠበቅበትም። መስረቅ ክፋት እንደሆነ መልካም እንዳልሆነ ለማወቅ ህጉን መስማትና መማር አይጠበቅበትም። ህገ ልቦና ውስጡ አለች። መጀመሪያ አንድ ሰው መግደል ኃጢአት ነው አይደል? መግደል ክፋት እንደሆነ መማር አይጠበቅበትም። መግደል እንደሌለበት ልቡ መጀመሪያ ታውቃለች። እና ይሄ የኦሪት ትእዛዝ ራሱ የመጣው የሰው ልጅ ህገ ልቦናውን መጠቀም እኮ በጣም እያቃተው ስለሄደ ነው። የተጻፈ ህግ የመጣል በእኛ ስንፍና ምክንያት ነው። እንግዲህ የህገ ኦሪት አለች፣ ከዛ ህገ ወንጌል ደግሞ ጌታችን የሰጠን ህግ አለ እና ህገ ልቦና እንዳለ እናውቃለን። ግን ከዛ ውጭ ያሉ ነገሮች ብዙዎቹን ከሰው አይተን ሰውን እያየን ነው የምንማረው። አንድ ሰው ሙያ አለኝ ቢል ሙያውን ከራሱ አንቅፎ አይደለም፣ ሰውን አይቶ ተመልክቶ ነው ያንን እውቀት ያገኘው። አንድ ሰው ዶክተር፣ ሐኪም ቢሆን ራሱ ህክምናውን ሙያ ከመሬት ተነስቶ አይደለም የሚያመጣው። 7 ዓመት ምናምን ገና ኢንተርን ሆኖ ገና ይሰራል። የብዙ ዓመት ጥርቅም፣ ሰውን ያየበት የተመለከተበት ጥርቅም። አንድ ሰው መጽሐፍ ማንበብ የሚችለው እንግዲህ ከራሴ ከልጅነት ጀምሮ አንቅቼ አይደለም፣ ከራሴ ከሰው ተምሬ ነው፣ ሰውን ተመልክቼ ነው። ስለዚህ አለን የምንለው ነገር በሙሉ ሰውን ተመልክተን ነው። አንድ ሰው ባህል፣ ኖርም፣ እንደዚህ አኗኗር ዘዴ ምናምን እንትን የሚለው የሚወስደው ሰውን በመመልከት ነው እንጂ ስንወለድም ይሄ ውስጣችን ኖሮ አይደለም። ብዙ ነገር በአጠቃላይ ሰውን በመመልከት ነው የምናውቀው። እውቀት አለኝ ብንልም ያ እውቀት ከሰው ተመልክተን ሰውን አይተን ከሰው ተምረን ነው። አሁን ይሄ ቪዲዮ እንዳለ እኔ ከራሴ አንቅቼ አይደለም፣ የኔ ሀሳብ 0.00 ምናምን ነው እንዳለ። ይሄንን ቪዲዮ አሁን ማቀርበው ማለት የምናገረውን ነገሮች እንዳለ ከመጽሐፍት የተወሰዱ ናቸው። የመጽሐፍ ጥርቅም ነው፣ የፖድካስትም ጥርቅም ነው፣ እንዲሁም ደግሞ የስብከቶች ጥርቅም እንደዚህ ተጫምቆ አንድ ላይ ገጣጥሜ እያቀረብኩ ነው እንጂ ከራሴ አምጥቼ ማለት ነው። ስለዚህ እኔ አሁን ራሱ የምናገረው ነገር ከሰው የተመለከትኩት፣ ከሰው ያየሁት፣ ከሰው የሰማሁት ነው። ይሄ ብሬናችን ካፓሲቲ ያለው ሰውን የመመልከት፣ ይሄ ደግሞ ሰርቫይቭ ለማድረግ በዚህ ምድር ላይ ሰርቫይቭ ለማድረግ መቼም የሆነ ነገር መያዝ አለብኛ። ያንን የሚይዘው ነገር ደግሞ ሰውን እየተመለከትኩ፣ ብሬናችን ካፓሲቲ ያለው ሰውን የማየት
እንኳን ይሄ እውቀት ምናምን ይቅርና ይሄ ሰውነታችን አለ የኛ አይደለም፣ የማን ነው? የእግዚአብሔር ነው። ቅዱስ ጳውሎስ በመልእክቱ በግልጥ አስቀምጦልናል። እንዲህ ይላል አንደኛ ቆሮንቶስ ምዕራፍ 4 ከቁጥር 7 ላይ ያልተቀበልከውስ ምን አለ? የተቀበልክ ከሆንክ ግን እንዳልተቀበልክ የምትመካ ስለምንድን ነው ይላል። ግልጥ አድርጎ ያስቀምጥ። ያልተቀበልከው ምን አለ? ሁሉም ነገር ተቀብለ ነው፣ ያንተ አይደለም። ምንም ነገር አለ የምትለው እውቀት፣ ገንዘብ፣ ምንም ይሁን ያንተ አይደለም፣ የተቀበልከው ነው። ከዛ እንደተቀበልክ ደግሞ አክት ማታረገው ለምንድን ነው? የምትመካ ለምንድን ነው እያለ ይነግረናል። ስለዚህ ሰዎች ሰውን የምንከታተለው ወይም የምናየው ሌፍት አውት መሆን ስለማንፈልግ ለብቻችን መሆን አንፈልግም። ለብዙዎቻችን ደግሞ ለብቻ መሆን ሞት ነው። ለብቻ መሆን ስለማንፈልግ የሆነ ግሩፕ ውስጥ ፊት ማድረግ ስለምንፈልግ የነዛን ግሩፕ አክት ኢሚቴት እያደረግን እንሄዳለን። ሰውን እያየን ነው የምንኖረው። ስለዚህም ደግሞ መሆን የምንፈልገውን ቀድመው ያሳኩ ሰዎችንም ኢንስፓየር እያደረጉት የእነሱን አሰረተ ፍኖት እየተከተልን እንሄዳለን። በመንፈሳዊ ደግሞ እንመልከተው ከተባለ ይሄንን ሰውን መመልከት ማለት ነው። ይሄን የሰውን መመልከት የሚለውን ርዕስ ያነሳ ነው። ኮምፔር ለማድረግ ራስን ከሆነ ሰው አንጻር ማወዳደር ስትጀምር መጀመሪያ መመልከት አለባት። አሁን መመልከት የሚለውን ርዕስ ያነሳ ነው በዚህ ምክንያት ነው። በመንፈሳዊ ደግሞ እንመልከተው ከተባለ ክርስቲያን ማለት ነው ምንድነው ከተባለ ስለ ክርስቶስ፣ እንደ ክርስቶስ፣ በክርስቶስ፣ ለክርስቶስ የሚኖር ሰው ማለት ነው አይደል? አሁን እኛ በስም ነው ክርስቲያን የሆነው እንጂ በህይወታችን ክርስቲያኖች አይደለም። ህይወት ላይ በጣም ብዙ ነገር የሚጎለን ሰዎች ነው። ግን በእውነትም በህይወታቸው ክርስቲያን ሆኖ ያንን ያሳኩ ብዙ ቅዱሳኖች አሉ። ስለዚህ ክርስትና ሃይማኖቱ ክርስቶስን መምሰል ከሆነ ከኛ ቀድሞ ክርስቶስን የመሰሉ እንደ ደመና የከበቡን ተጋድሏቸውን የጨረሱ ሩጫቸውን በድል አጠናቀው የጨረሱ ቅዱሳን አሉ። ከዚህ እነሱን ትመለከታለህ ማለት ነው። በክርስትና ለማደግ ክርስቶስን መምሰል ነው ብለናል። ክርስትና ጌታችን ራሱ ተናግሯል። እኔ የዋህ በልቤም ትሑት ነኝና እኔም ምሰሉ ብሏል። ከዚህ ባለፈውም ኃጢአት የሚለውን ስንመለከት ኃጢአት ማለት ኃጥወት ነው፣ ማጣት ማለት ነው። ማንም ክርስቶስን አለመምሰል፣ ክርስቶስን ማጣት ነው። በምትናገረው በምታደርገው ነገር በሙሉ ክርስቶስን ማትመስል ከሆነ ኃጢአት ውስጥ እየገባ ነው። ቅዱሳን ደግሞ ክርስቶስን ይመስላሉ። ስለዚህ እነሱን መከተል፣ የእነሱን ኑሮ አኗኗር እየተመለከቱ እነሱን መስሎ መኖር ክርስቶስን እንድንመስል ያደርገናል። ለምን? ቅዱሳኑን መመልከት ማለት ክርስቶስን መመልከት ነው። ምክንያቱም ክርስቶስ በእነሱ ላይ አድሮ ስለሚኖር። ቅዱስ ጳውሎስ በገላትያ መልእክቱ ምዕራፍ 2 ከቁጥር 20 ላይ ከክርስቶስ ጋር ተሰቅያለሁ፣ እኔም አሁን ሕያው ሆኜ አልኖርም፣ ክርስቶስ ግን በእኔ ይኖራል። ስለዚህ ወደ ቅዱሳኑ መመልከት ወደ ክርስቶስ መመልከት ነው። ራሱ ቅዱስ ጳውሎስ ደግሞ እንዲህ እያለ ይነግረናል በአንደኛ ቆሮንቶስ ምዕራፍ 11 ከቁጥር 1 ላይ እኔ ክርስቶስን እንደምመስል እናንተም እኔን ምሰሉ ይላል። ስለዚህ ክርስትና ክርስቶስን መምሰል ነው። ክርስቶስን ነው መስለው የኖሩ ብዙ ቅዱሳን አሉ እንደየደረጃቸው ማለት ነው። ክርስቶስን በመምሰል ማንም የማይተካከላት እመቤታችን ናት። እመቤታችን ክርስቶስን ትመስለዋለች። ልጇን ወዳጇን ክርስቶስ ኢየሱስን እመቤታችን ቅድስት ድንግል ማርያም ትመስለዋለች። ቀጥሎ ወደ ታች ያለው እንደ ደረጃቸው ክርስቶስን ይመስላሉ። እንግዲህ ቅዱስ ጳውሎስ በዚህ ምድር እያለ ክርስቶስን መስላሉ ብሎ እየተናገረ ነው። ስለዚህ እኔን ምሰሉ፣ የኔን አሰረ ፍጥኖት ተከተሉ። ስለዚህ በመንፈሳዊም በዓለማዊም የሆነ እድገት ማሳየት ከፈለግ ከአንተ ቀድሞ የሄደ ብዙ ሰው አለ። ስለዚህ እነሱን እየተመለከት ታርጋለህ፣ ኢንስፓየር እየተደረግ ትሄዳለህ። እዚህ ሰው ልጅ እዚህ ምድር ላይ ሰርቫይቭ ሲያደርግ ሰውን እየተመለከተ ነው። ያንተ የሆነ ነገር ምንም የለም። ተምረህ አይተህ ሰምተህ ነው ሁሉ ነገር የምታገኘው። ስለዚህ ሰው አእምሮ ሰውን ይመለከታል። በዛውም አወር ብሬን ምናለው has the capacity to ኮምፔር የማድረግ ካፓሲቲ አለው ማለት ነው። በሶሻል ኮምፓሪሰን ቲዎሪ መሰረት ሁለት አይነት ኮምፓሪሰን አሉ። አንደኛው አፕዋርድ ሶሻል ኮምፓሪሰን ሲሆን ሁለተኛው ደግሞ ዳውንዋርድ ሶሻል ኮምፓሪሰን የሚባል ነገር አለ። መጀመሪያ አፕዋርድን እንመልከት። አፕዋርድ ሶሻል ኮምፓሪሰን
ቅድም እንዳልኳችሁ ኢንስፓየር እየተደረግን ከኛ በፊት ያሳኩ ሰዎችን መድረስ የፈለግንበት ቦታ የደረሱ ሰዎችን እነሱን እየተመለከትን ኢንስፓየር እየተደረግን የምንሄደውን መንገድ ይሄ አፕዋርድ ኮምፓሪሰን ተብሎ ይጠራል። ይህም ደግሞ ሁለት ይካፈላል። እኔ ኔጌቲቭ እና ፖዘቲቭ ብዬ የለየሁት ለመረዳት እንዲመቸኝ። ፖዘቲቭ አሁን እንዳልነው ከላይ ያብራራ ነው፣ በመንፈሳዊ ባለሙያ ብለን ያብራራ ነው አለ። ኔጋቲቭ ደግሞ ይሄ አፕዋርድ ኮምፓሪሰን ማለት ነው የሆነ ሰዓት ሃይጃክት ይደረጋል፣ ይጠለፋል። የሚጠለፈው ነው ዛሬ ኔጌቲቭ ኮምፓሪሰን ርዕሳችን ያደረገው ይሄን ነው በሰፊው የምንመለከተው። ይሄ ምንድን ነው? አፕዋርድ ሶሻል ኮምፓሪሰን ላይ ኔጌቲቭ ማለት ነው ከኔ ይበልጠኛል ብለህ የምታስበው ሰው አለ። ያንን ሰው እየተመለከትክ የበታችነት ስሜት ሲሰማ ያንተ ወርዝ ያንተ ማንነት የሚወሰነው በዛ ሰው ሲሆን በዛ ሰው አንጻር ሁሌ የምትመለከት ከሆነ በተመለከት ቁጥር ደግሞ ሰልፍ ወርዝ ኮንፊደንስ ዝቅ እያለ መሄድ ከሆነ እንዲሁም ስትረስ ውስጥ የምትገባ ከሆነ ይሄ ኔጌቲቭ ሶሻል ኮምፓሪሰን ውስጥ ነው። መቼም ፖዘቲቭ እንደዚህ ያደርግ ያኛው እኮ ነገሮችን ለማድረግ እንዲሁም ሞቲቬት የሚያደርግ ኢንስፓየር የሚያደርግ ነገር ነው። ይሄኛው ኔጌቲቭ ሰልፍ ወርዝህን ሰልፍ ኮንፊደንስን የሚያጠፋ ስትረስ ውስጥና ሰልፍ ክሪቲሲዝም ውስጥ እንድትገባ የሚያደርግ ስታክ የሚያደርግ ኢነርጂን እንዳለ ሊክ የሚሰርቅ ይሄ ጆይህን ደስታን የሚነጥቅህ ኮምፓሪሰን ይሄኛው ኔጌቲቭ ኮምፓሪሰን ይባላል። ፖዚቲቭን ቅድም እንደተመለከት ነው ማለት ነው። ይሄኛው ደግሞ ራሳችንን ኮምፔር የምናደርገውን ሰው ማለት ነው ቀስ በቀስ እንድንጠላ የጥላቻ ስሜት ራሱ ልባችን ውስጥ እንዲገባ ያደርጋል። ያ ሰው እኮ መልካም ሊሆን ይችላል። እንዲሁ በተደጋጋሚ ራሳችንን ከዛ ሰው ጋር ኮምፔር ባደረግን ቁጥር ደስተኛ ስለማንሆን ያን ሰው እንጠላለን። ያ ሰው መልካም ሊሆን ይችላል፣ ለሰው መልካም፣ ለእናንተ ራሱ መልካም ሰው ሊሆን ይችላል። ቀስ በቀስ እንጠላዋለን። እንደውም የሆነ መቼም ህይወት ላይ ሁላችንም ተደላድሎልን አይደለም የምንኖረው። ሁሌ ራሳችንን ኮምፔር የምናደርገው ሰው እየጠላ ነው ያለው ሰው ማለት ነው። በሆነ የህይወት አጋጣሚ ቢወርቅ እሰየው ልንል ራሱ እንችላለን። እሰየው ልንል እንችላለን፣ ግን በአንደበታችን አንወጣም፣ በልባችን ነው። ይሄ አሁን አፕዋርድን በሁለት ከፍለን አየነው። ዳውንዋርድ ሶሻል ኮምፓሪሰን ደግሞ እንመልከቱ። ይሄኛው ከኛ ያንሳሉ ብለን የምናስባቸው ሰዎችን በመመልከት ራሳችንን ስናወዳደር ነው። ከኛ ያንሳሉ ብለን የምናስባቸው ሰዎች አሉ፣ ራሳችንን ስናወዳደር ይሄ ዳውንዋርድ ሶሻል ኮምፓሪሰን ተብሎ ይጠራል። ቅድም አፕዋርድን ስንመለከተው ኢንስፓየር ሆነ የምንሄደው አለ። ከዛ ሃይጃክት ተደርጎ ደግሞ ኔጌቲቭ ውስጥ እንገባ። አንዳንዴ ኢንስፓየር የሚያደርጉ ሰዎች ራሱ ሳናስበው አውቶማቲካሊ ወደ እንትን ሊለውጥ ይችላል። ወደ ኔጌቲቭ ኮምፓሪሰን ውስጥ ልንገባ እንችላለን። ከነኚህ ሰዎች ጋር ራሱ እንደ ሮል ሞዴል የምናያቸው ሰዎች ራሱ ኔጌቲቭ ሶሻል ኮምፓሪሰን ውስጥ ልንገባ እንችላለን ሳናስበው። እና አፕዋርድን በሁለት ከፍለን ፖዚቲቭ እና ኔጌቲቭ ጥቅምም አለው። መንፈሳዊ ቅናት የሚባለው አለ፣ ጥቅምም አለው። ዳውንዋርድ ምንም ጥቅም የለውም። ምንም ጥቅም የለውም። እንዴት ቢባል አፕዋርድን ኮምፔር ስናደርግ ለራሳችን ጥሩ ስሜት አይሰማንም አለና በኔጌቲቭ ኮምፓሪሰን ውስጥ ምንም ጥሩ ስሜት ስለማያሰማን ኢሞሽናሊ ኮፒንግ ነው ይሄን የምንጠቀም። ለምን we want to feel good about ourselves። ስለዚህ መደበቂያ ለምን የኔ የበላይ የሆኑትን መድረስ አልቻልኩማ፣ ስለዚህ የኔ የበታች ናቸው የማስባቸው ሰዎች መመልከት ጀመረ። ስለዚህ ጉራ ነው፣ ኩራት የሆነ እንደ መደበቂያ መሸሸጊያ ያንን ስሜት ለመርሳት የምንጠቀምበት መንገድ ይሄ ዳውንዋርድ ማለት ነው። ስለዚህ ጥቅም የለውም። እስቲ ለጊዜው ጥሩ ስሜት ይሰማናል፣ ግን ለዘለቂታው ምንም ጥቅም የለውም። ከዛስ እዛ ስታክ ሆነን እንድንኖር ያደርጋል። ምንም ለውጥ እያመጣን አይደለም። ስታስቡት የኔ በታች ነው ብላችሁ ያሰባችሁ ሰው እዛ ስታክ ሆኖ የሚኖር ይመስላችኋል? አይኖርም። ራሱን እኮ እያሳደገ ነው የሚሄደው ያ ሰው። ስለዚህ እነሱ ራሱ የበታች ናቸው ብላችሁ ያሰባችኋቸው ሰዎች ራሱ ቀስ በቀስ ራሳቸውን እያሳደጉ አፈልፍልከው ይሄዳሉ። እና
እናንተ ለመደበቅ ቁጭ ያላችሁበት ዋሻ ውስጥ ለአንድ ቀን ያላችሁት አመት ሙሉ ልትቀመጡ ትችላላችሁ። ኮምፔር ከማድረጋችን በፊት ያው ሰው ማየት ስላለብን ስለማየት ተመለከትን። ከዛም በኋላ ለሁለት ከፈል ነው አፕዋርድ እና ዳውንዋርድ ብለን አፕዋርድ ኔጌቲቭ እና ፖዚቲቭ አለው፣ ዳውንዋርድ ደግሞ ምንም ጥቅም እንደሌለው ተረዳን። ስታክ እንድንሆን ብቻ የሚያደርገን ነገር ነው። ሌላኛው ርዕሳችን ደግሞ how our mind decide who to compare with። እንዴት ነው የሚመርጠው ሰው? ማይንዳችን እንዴት ነው የሚመርጠው ሰው የሚለውን ደግሞ እንመልከት። ራሳችንን ስናወዳድር ብዙ ጊዜ ሩቅ ካለ ሰው ጋር አይደለም፣ አጠገባችን ካለ ሰው ጋር። መቼም እኔ ራሴን ከጠቅላይ ሚኒስትሩ ጋር አላወዳድር። ወይም ለምሳሌ የሆነ ሰው ረዥም ተራራ ወጣ ተብሎ ቢነገረኝ ኬር አይሰጠኝም። አንድ ሩቅ ካለ ሰው ጋር አይደለም የምናወዳድረው፣ ቅርባችን ካለ ሰው ጋር ነው። ሁለት ደግሞ የኛ የሆነ ፍላጎታችን ከሆነ ነገር ጋር ነው። አሁን ለምሳሌ የሆነ ረዥም ተራራ የሆነ ሰው ወጣ ተብሎ ቢነገረኝ እኔ በህሊናዬ መጥቶ ማያውቅ የሆነ ፍላጎቴም ስላልሆነ እስጉድ ብዬ ዝም ብዬ አልፋለሁ። ማን ነው የወጣው? አየሁታ፣ በቃ ዝም ብዬ ህይወቴ እቀጥላለሁ። ኮምፔር አላደርግም። ለምን? የሆነ ፍላጎቴ አይደለም ስለዚህ ጉዳይ ማለት ነው። እና ሩቅ እና ቅርባችን ያለ ሰው የኛ ሊግ ውስጥ የኛ ግሩፕ ውስጥ እኔ የምኖርበት የሆነ ቦክስ አለ፣ እዛ ውስጥ መግባት የሚችል ሰው እና የሆነ ፍላጎት የሆነ ሰው ጉዳይ ጋር ነው ራሴን ኮምፔር ማድረገው እንጂ ምንም አይገናኝ ነገር ውስጥ አንገባም። ለምሳሌ ፍሬንድ፣ ጓደኞቻችን፣ ሲብሊንግ ያው እርስ በርስ እህትና ወንድሞች፣ ዘመድ፣ በተለይ ከዝን የአጎት የአክስት ልጆች ጋር ራስን ማወዳደር፣ እንዲሁም ደግሞ እኩዮቻችን፣ ያው የስራ ባልደረቦቻችን፣ እንዲሁም ደግሞ የክላስ ጓደኞቻችን፣ እንደዚህ አይነት ሊግ አለ። የኔ የህይወት ቦክስ ውስጥ መግባት ይችላሉ እና ከኔ ጋር ተመሳሳይ ህይወት የሚኖር ሰው ነው ወይ? አሁን እኔ ተማሪ ከሆንኩ መቼም እኔ ኳስ የሚጫወት ሰው ጋር ራሴን አላወዳድር። የኔ የህይወት ዘርፋችን ይለያያል። ስለዚህ የኔ ህይወት እንትን ውስጥ መግባት የሚችል ሰውን አጠገቤ ካለ ሰው ጋር ራሴን ኮምፔር ማድረግ እና ይሄም ኮምፓሪሰን ማለት ነው። አውቶማቲክ ነው። ፌር ነው ብሎ ይጠይቃል አይምሮ። ይሄንም ሲጠይቅ እኛ እንረዳም እና አውቶማቲክ ነው። ሰው ስንመርጥ ደግሞ በሚገርም ሁኔታ ማለት ነው 1vs1 አይደለም ውድድሩ። 1vs1 አይደለም፣ 1vs መኒ ነው። አንድ ሰው ራሱን ከአንድ ሰው ጋር አይደለም የሚያወዳድረው። አንድ ሰው ራሱን ከ2 ከ3 ከ4 ከ5 እስከ 10 እስከ 15 ሊደርስ ይችላል። ራሳችን የምናወዳድረው ካስተዋልን ከአንድ ሰው ጋር አይደለም። አስቡት፣ ከአንድ ሰው ጋር ማወዳደረው እኮ በጣም ከባድ ነው። በጣም ድሬን የሚያደርግ ነው። በጣም ዲፕረስ ውስጥ እንድንገባ የሚያደርግ ነው። አሁን ለምሳሌ ቅድም ያችን ሴት ከቤተክርስቲያን መታ እንደዚህ ብለን የጠቀስነው ምሳሌ ያለው ከአንድ ሰው ጋር ነው ራሷን ያነጻጸረችው፣ ግን በአንዴ ሰላሟን የተናገረው። ከአንድ ሰው ጋር ማወዳደር ራሱ በጣም የሆነ ጭንቀት ውስጥ እንድንገባ ነው የሚያደርገው። ከዛ አስቡት፣ ራሳችንን ሁላችንም ከአንድ ሰው ጋር አይደለም የምናወዳደረው። ሙሉ ማንነቴን ከአንድ ሰው ጋር አይደለም ማወዳደረው፣ ከብዙ ሰው ጋር። እንዴት ከተባለ ኮንፊደንሴን ከሆነ ሰው ጋር፣ ያለኝን ንብረት ያለኝን ገንዘብ ከሆነ ሰው ጋር፣ መልክን ከሆነ ሰው ጋር፣ ቁመና ከሆነ ሰው ጋር፣ ፊዚካል ፊትነስን ከሆነ ሰው ጋር፣ ሂዩሚሊቲን ከሆነ። ስለዚህ በተለያየ ዶሜን ውስጥ የምናወዳድራቸው ሰዎች ይለያያሉ። ሙሉ ማንነታችን ከአንድ ሰው ጋር አይደለም የምናወዳድረው፣ ከብዙ ሰዎች ጋር ነው። ይሄ ደግሞ በጣም ጭንቀት ውስጥ እንድንገባ፣ ኢሞሽናልን በጣም ኤክስፔንሲቭ የሆነ ስሜት እንድናወጣ ነው የሚያደርገን። መቼም ስለ ኮምፓሪሰን አውርተን ሶሻል ሚዲያን ሳንነካ እናልፍ። በጣም ትልቅ ሚና ስለሚጫወት ነው ይሄ ርዕስ ውስጥ ይሄንን ያነሳ ነው። ሶሻል ሚዲያ ምንድነው የሚያደርገው? ሩቅ ያለ ሰውን ቅርብ እንደሆነ እንዲሰማን ያደርጋል። ቅድም ሰውን ስንመርጥ ራሱ እንትናን ልምረጥ ብለን አይደለም፣ አውቶማቲካሊ ኢንስታንትሊ አይምሮአችን ራሱ ይመርጥልናል እንጂ እንደመረጥን ራሱ እኛ አናውቅም። እንደዛም ሆኖ ይሄ ሶሻል ሚዲያ የሚያደርገው ሩቁን ሰው ቅርብ መስሎ እንዲታየን ያደርጋል። ለምን?
ከተባለ ሰዎች አሁን በዚህ ዘመን ኢንቲሜት የሆነ ህይወታቸውን ክፍል ራሱ ሶሻል ሚዲያ ላይ ያሳየናል። ብዙ ነገር ነው የምናየው። እንዲበላው እንዲጠጣው ቫኬሽን ነው የሆነ ቦታ ሄጄ ሙሉ ታሪካቸውን ውሸት የሆነ እውነት ቡኬርስ ቪው እስካስገኘ ድረስ ታሪክ ይነገረናል። የሄዱበት ቦታ እናያለን፣ የሚበሉትን ምግብ እናያለን። ይሄ ሰው እኮ ሩቅ አይደለም። ሩቅ ቢሆንም ዲስታንስ ቢኖርም ከነሱ ጋር በመካከላችን የሚጠበቅብኝ ያለምንም ኃይል ማባከት ስልኬን ማውጣትና ዳታ ወይ ዋይፋይ መክፈት ብቻ ስክሮል ማድረግ። ስለዚህ ይሄ ሰው ሩቅ አይደለም። ልክ ጎረቤትን በየዕለቱ እንደምናየው እኚህ ሰዎች በየዕለቱ እያየናቸው ስለሆነ አይምሯችን ምን ብሎ መተርጎም ይጀምራል? ይህ ሰው ሩቅ አይደለም፣ ቅርብ ነው። ይህ ሰው ሩቅ አይደለም፣ ቅርብ ነው ብሎ መተርጎም ይጀምራል ማለት ነው። የሶሻል ሚዲያ ትንሽ ይከብዳል። ከኖርማል በየዕለት ተዕለት ኑሯችን ከምናያቸው ሰዎች ይልቅ የሶሻል ሚዲያው ፌር አይደለም። ሁለቱም ፌር አይደሉም ኮምፔር ስናደርግ፣ ግን የሶሻል ሚዲያው ይብሳል ራሳችንን ኮምፔር ስናደርግ ማለት ነው። ኮምፓሪዝን በእኛ አልተጀመረም መቼም፣ ከዚህ በፊትም ነበር፣ የብዙ ሺህ ዓመታትም ነበር፣ አሁንም አለ፣ ይቀጥላል። እንግዲህ ያለ ነገር ነው። የድሮ የሚሻለው እንዴት መሰላችሁ? እራሳችሁን በዛ ከተባለ ከ100 ሰው ጋር ብታወዳድሩ፣ ራሳችንን ከ100 ሰው ጋር ብናወዳድሩ። ይሄ ሶሻል ሚዲያ ግን ያደረገው አንድ ሰውን ከዓለም ጋር ራሳችንን እያወዳደረ ያለ ነው። ምንም ምክንያቱም ሶሻል ሚዲያ ዓለምን ነው የምናየው። ብዙ ነገሮቻችንን ከብዙ ሰዎች ጋር እንድናወዳደር ያደርገንና በጣም ኤግዛክሽን ውስጥ እንድንገባ ያደርጋል። ይሄ ደግሞ ፌር አይደለም ያልኩበት ምክንያት ለመሰላችሁ፣ አጠገባችን ያለውን ሰው ኮምፔር ስናደርግ ሙሉ ታሪኩን እናያለን። ሙሉ ታሪኩ ላይሆን ይችላል፣ ግን ከሶሻል ሚዲያ ስቲል ይሻላል። ድክመቱን፣ ሰክሰሱን፣ ፌሊየሩን ተመልክቻለሁ። የሆነ የህይወታቸውን ሜሲ የሆነውን ፓርትም በጣም አሪፍ የሆነ የህይወታቸውን ክፍል እየተመለከትኩም ቢሆን ግን ኮምፔር እያደረጉ የሶሻል ሚዲያ የሚከብደው ሰው ሶሻል ሚዲያ ላይ ሙሉ ታሪኩን አይደለም የሚያሳዩ፣ ሃይላይት ነው የምናየው። ማናቸውም ደግሞ የሚያሳዩ ፐርፌክት የሆነውን የህይወታቸውን ክፍል ነው። ባለፈው እንደተነጋገር ነው ፌሊየር የሚለውን ርዕስ እናነሳ፣ ማናችንም ፌል ያደረግንበትን የህይወት ክፍል ማሳየት መናገር አንፈልግም ብለናል። ሶሻል ሚዲያ ላይ እንደዛ ነው። ሁሉም የሚያሳየው ማሳየት የሚፈልገው ብቻ ነው። ያ የሚታየው ቤስት ቨርዥን ኦፍ የእነሱን ላይፍ የሆነ ቤስት ቨርዥኑ ብቻ ነው እያሳዩን ያለው። ከዛ ያም ቤስት ቨርዥን ገና ፍሊተር አለው፣ ገና ኤዲት ተደርጎ ሁሉም ነገር የሚለቀቀው ኤዲቲንግ አለው፣ እንደዚህ ነገር። ከዛ ያችን ብቻ በየጊዜው እናያለን። ከዛ በየጊዜው ከማየታችን የተነሳ ቅርባችን እንደሆኑ እንዲሰማን ያደርጋል። ከዛ ቅርባችን ካሉ ሰዎች ጋር ሁሌ ኮምፔር ከምናደርጋቸው ሰዎች ጋር እንደምራቸዋለን ሰዎች። ይሄ ፌር አይደለም። ምክንያቱም እኔ ሙሉ ማንነቴን በዚች ሃይላይት ነው ኮምፔር እያደረጉ ያሉት። ሌላኛው ሶሻል ሚዲያ ላይ ካሉ ሰዎች ጋር ራስን ማወዳደር ጉዳቱ ምንድነው ከተባለ it destroy our perception of effort። የኤፈርታችንን ፐርሴፕሽን እያበላሻል። ለምን? እኛ የምናየው አውትፑቱን ነው እንጂ ኢንፑቱን አይደለም። ከዛ የሚመስለን እነኚህ ሰዎች ያለምንም ስትራግል ብዙ ነገር አቺቭ እያደረጉ እንደሆነ እንዲሰማን ያደርጋል። የእኛ በህይወታችን ደግሞ የምናደርገው ኃይል የምናወጣው ነገር ፖይንትለስ እንደሆነ በቂ እንዳልሆነ እንዲሰማን ያደርጋል። ከዛ የኤፈርታችንን ፐርሴፕሽን እያበላሽ። በቀጣይ ርዕሳችን ደግሞ ስለ ስኮር ቦርድ እናወራለን። እሱም የውጤት ሰሌዳ ማለት ነው። ስኮር ቦርድን ስንመለከት ከትምህርት ስርዓት አንስቶ በተለያዩ ፊናዎች ላይ የሆነ ኖርማል እንደሆነ እንድናስብ የተደረገ ነገር ነው። ራስን ኮምፔር ማድረግ ማለት ነው። ከላይ ሲታይ የሆነ ምክንያታዊ ይመስላል፣ ግን ሊቭድ የሆነ ኤክስፔሪየንስ ከዚህ በተቃራኒ ነው ታሪኩ የሚናገረው።
ምክንያቱም ሁሌ የራሳቸውን ኮምፔር የሚያደርጉ ሰዎች ወይም ኮምፔር ሁሌ ራስን ማድረግ አሪፍ ወይም ጥሩ ነገር ቢሆን ኖሮ ሁሌ የራሳቸውን ኮምፔር የሚያደርጉ ሰዎች ኢነርጃይዝ በሆኑ ነበር፣ ስታክ ባልሆኑ ነበር፣ ኮንሲስታንት በሆኑ ነበር፣ ዲፕረስ ውስጥ ባልገቡ ነበር። ለትንሽ ጊዜ አሁን ሊጠቅም ይችላል ራስን ኮምፔር ማድረግ፣ ግን ለቄታ አይጠቅም። የሆነች አንድ ስቴፕ ከፍ እንድንል ሊያደርግ ይችላል። ራስን የማወዳደር አጥር ውስጥ ራሱን አጥሮ የሚኖር ሰው ማለት ነው ከስንት አንዴ ነው ደስታን የሚያገኘው፣ ከስንት አንዴ ማለት ነው። ሴንስ ኦፍ ወርዚነሱ ራሱን የሚገልጥበት መንገድ፣ ለራሱ የሚሰጠው ዋጋም በሰው ላይ ዲፔንድ ይሆናል። ከሆነ ሰው አንጻር ሁሌ ነው የሚያየው። ከሆነ ሰው አንጻር እሱ የበታች ከሆነ ሰልፍ ወርዙ ይቀንሳል። ከሆነ ሰው አንጻር ከፍ ያለ ከሆነ ሰልፍ ወርዙ ከፍ ይላል። ይሄ ደግሞ መልካም አይደለም። ይሄ መልካም አይደለም። እንዲሁም ደግሞ ስቴብል የሆነ ኤንድ ፖይንት የለውም። ራሱን ኮምፓሪሰን ውስጥ አጥሮ የሚኖር ሰው ኮምፓሪሰን ኤንድ ፖይንት የለውም። ምክንያቱም አሁን በገንዘብ ከሆነ ራሱን ኮምፔር የሚያደርገው የሆነ ሰው ኮምፔር የሚያደርግ ሁሌ ራሱ የሚያወዳድረው ሰው ቢያልፈው ራሱ በገንዘብ ከዛ ሰው እኮ ገና የሚበልጥ ሰው አለ። ከዛ ይሄ የኮምፔር ማድረግ ልምድ ውስጥ ሉፕ ውስጥ ስለገባ አያርፍም። ቀጥታ የሚታዩ ያንንም ሰው መብለጥ አለብኝ። ከዛስ አሁንም ያን ሰው የሚበልጥ ሌላ ሰው እንዳለ ትረዳለህ። አሁንም እሱን ትላለህ። ማታሸንፈው ሩጫ ውስጥ ማትሸለምበት ማታሸንፈው ሩጫ ውስጥ አሜን ብሎ መግባት ነው። ያ ደግሞ ትርፉ መርከም ነው። መርከም ብቻ አታሸንፍበትም። አሁን አንዲት ሴት እኔ መልክ አለኝ ብላ የምታስብ ከሆነ በዛም ደግሞ እንደ ድንገት የምትበልጣ ሴት ብታይ ከእሷ ከፉክክር ብትገባ አታሸንፍም። ሲጀመር ያው በሜካፕ ምናምን ታሸንፍ ትችላለች። አታሸንፍም። ያቺ ሴት ራሱ እንደው በስንት መከራ በራሷን ጠብቃ ምናምን ብታሸንፍ ገና ቀጣይ ከዛ ሴት ራሷን ከምታወዳድርበት ሴት ማለት 100 እጥፍ ሌላ የምትበልጥ ሴት አለች። እሷን የምትል ከሆነ ከእሷ ሴትም ሌላ የምትበልጥ 100 እጥፍ ሴት አለች። ስለዚህ ውድድሩ ማንም አያሸንፈውም። አድካሚ የሆነው ኮምፓሪሰን ለዚህ ነው። ኦብሰሲቭ የሆነው ኮምፓሪሰን ውስጥ የገቡ ሰዎች ለማቆም በጣም ይከብዳል። ስኮር ቦርድ ነው አርዕስታችን። ይሄ ስኮር ቦርድ ውስጥ የኮምፓሪሰን ዲስኦርደር ውስጥ የገቡ ሰዎች ማለት ነው ቀስ በቀስ ትሪገር አያስፈልጋቸው። ምንም ነገር ማየት አይጠበቅባቸው። የሆነ ፖስት መመልከት አይጠበቅባቸው። ራሳቸውን ኮምፔር ለማድረግ ማለት ነው። ህሊናቸው ውስጥ ባክግራውንድ ውስጥ ሁሌ ስኮር ቦርድ አለች። ማለትም ሁሌ ካልኩሌት የምታደርግ ከእንትና አንጻር እንትና ወደኋላ ቀረው ከእንትና አንጻር ወይስ እንዴት ነው ነገሩ? ይሄ ኮምፓሪሰን ውስጥ ለመግባት ራስን ለማወዳደር ምንም ነገር ማየት ሳይጠበቅብህ ሁሌ ባክግራውንድ ውስጥ ስኮር ቦርድ አለች። ከህሊና ባክግራውንድ ውስጥ ማለት ነው። ሁሌ የምታስበው ከእንትና አንጻር እንዴት ነኝ፣ ወደኋላ ቀረው ወይ፣ ካልኩሌት እያደረግ ነው፣ ኢቫሉዌት እያደረግ ነው። የሆነ ኢቨንት ውስጥ ሄደ ኦብዘርቭ ሳይሆን ኢቫሉዌት የምታደርግ ሰው ትሆናለህ። ጀጅ የምታደርግ ሰው ትሆናለህ። ኢቨንቱ ራሱ ኢንጆይ ሳታደርግ ትወጣለህ። እንደዚህ አይነት ሲቹዌሽን ውስጥ መግባት እንጀምራለን ማለት ነው። የሆነ ፖስት ማየት አይጠበቅ፣ የሆነ አካልን ማየት አይጠበቅብን። 24 ሰዓት የሚሰራው ከእንቅልፍ እንደተነሳ ጭንቅላት የሚያስበው ከእንትና አንጻር ብቻ። ቀስ በቀስ እንደዚህ አይነት ሲቹዌሽን ውስጥ እንገባለን። ይሄንን ስኮር ቦርድ አንድ ኢንስታል ከተደረገ ቶሎ ብሎ ለማጥፋት በጣም ይከብዳል። ይሄ ስኮር ቦርድ ማለት ነው ባህሪውን እንመልከት። ሎጂካል አይደለም ግን ኮንቪንሲንግ ነው። የሆነ ያሳምንሃል። ሎጂካል ግን አይደለም። አይምሯችን የሆነ ቦታ ሄደን ማወዳደር ምናምን ስንጀምር ሚናግረን ለእኛ ምን ብሎ እንደታውቃለህ? እኔ እኮ ኦብዘርቭ እያደረኩ ነው፣ ዝም ብዬ የተመለከትኩ ግን ጀጅ እያደረግን ነው። ቁጭ ብለን ከእንትና አንጻር እንዴት ነው የኔ አለባበስ እንዴት ነው ምናምን ነው። ግን አይምሯችን ኮንፊዝ የሚያደርገን እኔ ጀጅ ማለት ኦብዘርቭ ዝም ብዬ እያየሁ ነው፣ ፋክቱ እንደተመለከትኩ ነው። ሌላኛው ኖቲስ የሚያደርገው እሱ የፈለገው ነገር ብቻ እንጂ ሙሉ እይታን ማየት አይፈልግም። ብዙ ነገሮችን ኢግኖር ያደርጋል ማለት ነው። ኮምፔር የምናደርገው ነገር ሴንስ ይሰጣል ወይ ብሎ ራሱ አይጨነቅም። ፌር ነው ወይ ብሎ ራሱ አይጨነቅም። አውቶማቲካሊ ቀጥታ ኮምፔር ነው የሚያደርገው።
የሆነ ነገር አየ ቶሎ ኮምፔር የሚያደርገው ከኔ አንጻር ብሎ ነው መመልከት የሚጀምረው እንጂ ፌር ነው ብሎ ማያስብም። ሎጂካሊ እንዴት ነው ያስኬዳለው ብሎ ማያስብም። ሴንስ ይሰጣል ብሎ ራሱ አያስብም። ቀጥታ የሚያስበው ከኔ አንጻር የት ደረጃ ላይ ነው ራንክ የሚያስበው። ይሄ ደግሞ ቅድም እንዳልነው ኢሞሽናሊ በጣም ድሬን የሚያደርገን ኤክስፔንሲቭ የሆነ ነገር ነው። ሌላኛው ይሄ ስኮር ቦርድ ፊክስድ ሩል የለውም፣ ቅድም እንዳለው ማለት ነው። ፊክስድ ሩል የለውም፣ ክራይቴሪያም የለውም። ዛሬ ፕሮዳክቲቪቲ ሊሆን ይችላል ኮምፔር እያደረኩ ያለሁት፣ ነገ መኒ ባላንስ ሊሆን ይችላል፣ ከነገ ወዲያ ደግሞ ኮንፊደንስ ሊሆን ይችላል። ስለዚህ ፊክስድ ሩል የለውም። በየዶሜኑ በሄድኩበት ቦታ በሙሉ የትም ቦታ ልገኝ ኮምፔር እያደረኩ ነው። ይሄ ስኮር ቦርድ ማየት ራሱ አይጠበቅበትም፣ ዝም ብሎ የሚሰራ ይሆናል ማለት ነው። ሌላኛው ደግሞ ብሬናችን ኮምፔር የሚያደርገው ኢንስታንትሊ ነው ያለና የሆነ ነገር ተመለከትን ሌላ ሀሳብ አናስብ፣ ከኔ አንጻር ብለን ነው። ከኔ አንጻር የቱ ጋር ነው ራንክ የሚደረገው ብለን ነው የምናስበው። ይሄ ስኮር ቦርድ አንዴ ሪስታርት ከተደረገ ለማጥፋት ይቸግራል አለና ባህሪዎቹን እየተመለከት ነው። እንግዲህ የሆነ ነገር ስናይ ከሌላ ሰው አንጻር ራሳችንን መመልከት ነው የምንጀምረው። ይህ ማለት መስታወት ላይ ቆሜ ራሴን ከምመለከትበት ጊዜ ይልቅ በመስኮት ጋር ቆሜ ጎረቤቴን የምመለከትበት ጊዜ ሰፊ ይሆናል ማለት ነው። ምን ማለት ነው? ልጆቼ ስማርት መሆናቸው አይደለም የሚያሳስብ፣ አርዘ ስማርተር ኢአር አለቻ፣ አርዘ ስማርተር ቤቴ ማማሩ አይደለም የሚያሳስበት። ከእንትና አንጻር እንዴት ነው ቤቴ ይበልጣል ወይስ አንጻር? መስታወት ላይ ቆሜ ራሴን መመልከት አቆማለሁ። በመስኮት ቆሜ ሰውን ብቻ መመለከት ሰው ሆናለሁ። መኪና ያምራሉ ያለ ከእንትና አንጻር እንዴት ነው መኪናው? ቤቴ ያምራሉ አይደለም። አሁን አንዳንዴ እንደዚህ ብላችሁ አስባችሁ አታውቁም? የሆነ ሰው ቤት ሄዳችሁ እንደ ድንገት የራሳችሁ ቤት ስትመጡ ቤታችሁ አስጠልቷችሁ፣ እንደዚህ አይነት ነገር ውስጥ ስኮር ቦርዳችን ኦን ሆናል። ኦፍ ለማድረግ በጣም ብዙ ጊዜ ይፈጃል። ሁሌ የትም ቦታ እንሂድ፣ ለቤትም ገባን ውጭም ወጣን የምናስበው ስኮር ማድረግ ብቻ ይሆናል ማለት ነው። እኔ አንዳንድ ሰው ይሄ እንትን በጣም ከመጠናወቱ የተነሳ ሕፃን ልጅ ራሱ የሚያወዳድር ሰው እንኳን ገና የተወለደ ሕፃን ልጅ ከእንትና አንጻር እንዴት ነው ውበት አስቡት። ሕፃን ልጅ እኮ ላይክ መልክ ትንሽ ይከብዳል ለሕፃን ልጅ ገና ለተወለደ ልጅ፣ ለአራስ ቤት ልጅ ከእንትና አንጻር ብሎ እንትን ማለት መፈረጅ በጣም እንትን 100 ላይ ቅድም ከ1 እስከ 100 አለና 100 ላይ የደረሰ ሰው። እኔ የሆነ ሰዓት አንድ ሴት አጠገቤ ቁጭ ብላለች እና ልጆቿ ፊት ለፊት ትንሽ ከኛ ርቀዋል። አጠገቤ ቁጭ ብላ ልጆቼ ናቸው እና ከሁለቱ ማን ነው እስቲ መልክ ያለው? ይሄ ትልቅ አደጋ ውስጥ ስትገቡ ነው። በሆነ ርዕሳችን እናነሳለን፣ ወላጆችና ኮምፔር ማድረግም ማለት ነው። እና ልጆችን ራሱ ኮምፔር የማድረግ እንትን አለብን፣ አባዜ አለብን። ቅድም አሁን ለምሳሌ እንደጠቀስ ነው ልጆቼ ጎበዝ መሆናቸው አይደለም የሚያሳስብ፣ ከእንትና ልጆች አንጻር ከገሌ ልጅ አንጻር እንጂ የልጆቼ ስማርትነት ሳይሆን ስማርተር ናቸው፣ ፕሪቲ ሳይሆን ፕሪቲየር ናቸው ነው የሚያሳስብ። በመጽሐፈ መክብብ ምዕራፍ 4 ከቁጥር 4 ላይ ይህንን ነገር በተለይ ማንም አሸናፊ የሌለውም የሚለውን ማለት ነው በጥሩ ሁኔታ ይገልጽልናል። እንዲህ ይላል፣ ደግሞም የሰውን ድካምና የብልሃት ስራውን ሁሉ ተመለከትኩ፣ በባልንጀራውም ዘንድ ቅናትን እንዲያስነሳ አየሁ፣ ይህም ደግሞ ከንቱ ንፋስንም እንደመከተል ነው ይላል። እንግዲህ ተናጋሪው ሰለሞን ነው። እንደምታዩት ሰለሞን ንጉስ ነው፣ ሀብት ያለው ንብረት አለው። ሀብቱ ዝም ብሎ ሀብት አይደለም፣ የንግስና ሀብት ነው። በዛ ጊዜ ንጉሶች ናቸው ሀብታሞች። ከስልጣን ደግሞ ንግስና ነው። ከጥበብ እንደሱ ጠቢብ የለም የተባለለት አባት ነው። እንግዲህ ከውበት ደግሞ ልክ አባቱ ውበት እንዳለው መጽሐፍ ቅዱስ ይነግራል። ልጁም ነበረው
ከዝና የሱን ጥበብ ለመስማት ከብዙ ሀገሮች ወደ እስራኤል የሚሄዱ ሰዎች ነበሩ። እንግዲህ ከዚህ ሰው ጋር ኮምፔር አድርገህ አታሸንፍም ነው ፖይንቱ መናገር የፈለኩት። እንግዲህ ይሄ ሰው ነው ይሄ አባት ንጉሥ ሰለሞን ሰውን ድካምና ብልሃት ስራን ሁሉ ተመለከትኩ፣ በባልንጀራ ዘንድ ቅናትን እንዲያስነሳ አየሁ። ይህም ደግሞ ከንቱ ንፋስን እንደመከተል ነው። አስቡት፣ ንፋስን ማን ጨብጧት ያውቃል? አናያት ሮጬ አሸንፋታለሁ አትሉ፣ አናያት አንጨብጣት። ንፋስን ማለት ነው። ንፋስን እንደመከተል ነው። ይሄ ኮምፔር ማድረግ ባልንጀራ ላይ መቅናት ንፋስን እንደመከተል ነው። ቅድም ሮጠ ራሱ አታሸንፍም። ማትሸለምበት ሩጫ ውስጥ እንደመግባት ነው። ምክንያቱም ከሆነ አካል በልጣለሁ ብትል ራሱ ያን ሰው ብትበልጥ ራሱ ገና ከሱም አካል ሌላ የሚበልጥ ሰው አለ እና ይህንን ማንም እንደማናሸንፍ መድከም እንደሆነ ይነግረናል። ሌላኛው የስኮር ቦርድ ባህሪ ደግሞ በጣም ራሳችንን እንድንቆጣጠር ያደርጋል። ምንድነው? ለሁለት እንድንከፈል ነው የሚያደርገው። አንድ የሆነ ፕሮግራም ላይ የሆነ ዝግጅት ላይ ብሄድ አንደኛው ራሴን ሞኒተር እያደረኩ ነው፣ ራሴን እያየሁ ነው፣ አነጋገሬ፣ አለባበሴ፣ ምናምን አቀማመጤ፣ በቃ እሱን ብቻ ሞኒተር ሳደርግ ነው ማሳለፍ። አንደኛው ደግሞ ከኔ አንጻር ብለን ከኔ ይበልጥ ነው ሲያንሳለች ሴት እንዴት ናት? ከኔ ታንሳለች ወይስ ትበልጣለች? ኢቨንቱን ምንም የመጣሁበትን ሳልሰማ ልመለስ ይችላል። የመጣንበትን ነገር ኢንጆይ ሳናረግ ሳናጣጥም ልንመለስ እንችላለን። ይሄንን ነገር ብቻ እስካን በማድረግ ማለት ካልኩሌት በማድረግ ይሄ ስኮር ቦርድ የትም ቦታ ይከተለናል ነው። ሌላኛው ባህሪ ደግሞ ይሄ ኢንተርናል ስኮር ቦርድ ዲስትሮይ ሚሞሪያችንን ያበላሻል። ምን ማለት ነው? ከፕሮግረሳችን ይልቅ የሆነ ህይወት ጉዞ ውስጥ እየሄድን ከሆነ ከፕሮግረሳችን ይልቅ ሞር እንዲታየን የሚያደርገው ሚስ ስቴፓችን የወደቅንበትን ቦታ ብቻ። ከዛ ስኮር ቦርዳችን ደግሞ እነኚህ ሚስ ስቴፖቻችንን የወደቅንባቸውን የፊናዎች እንደ ኮር ሚሞሪ አድርጎ ቁጭ ያደርጋል፣ በጣም አስፈላጊ እንደሆኑ ማለት ነው። ከዛ ይሄ ደግሞ ባይዝ ነው። ለምንድን ለፌሊየር የሆነ ሴንተር ያደረገ ህይወት ነው። ይሄ በስኮር ቦርድ የሚመራ ህይወት ፌሊየር ሴንተር ያደርጋል። ከዛስ ሰክሰስ ወይም የሆነ ነገር ስታሳኩ ኖርማላይዝ ያደርግባቸዋል፣ ወይ ቶሎ ብሎ ዲስሚስ ያደርጋል፣ ወይም ደግሞ ዛሬ ላኪ ስለሆንክ ነው ብለን እንድናስብ ያደርጋል። በቅርቡ የዲያቆን ሄኖክ ኃይሌ የተለቀቀ ቪዲዮ ነበርና ስብከቱ ላይ እግዚአብሔር አምላክ በ6 ቀን ፍጥረታትን የፈጠረው፣ ሁሉም ፍጥረታትን ግን ሲጨርስ መልካም እንደሆነ አየ ይላል። አፕሪሺየት እያደረገ ነው። ገብቷቸዋል። እኛ ምንም ነገር አደረግን ያሳከነው ጥቂት ነገር ራሱ ቢሆን ትንሽ ነገር ነው ብለን እንድናስብ ያደርጋል። ቶሎ ብሎ ዲስሚስ እንዲሆን ያደርጋል። ከዛም በኋላ ወይ ዛሬ ላኪ ስለሆንክ ነው ብለን እንድናስብ ያደርጋል። ቶሎ ብሎ ነው የሚያጠፋብን። ይሄ ስኮር ቦርድ ፌሊየር ላይ በጣም ያተኩራል። ባይዝድ የሆነ ሲስተም ነው ማለት ነው። ሌላኛው ይሄ የስኮር ቦርድ ባህሪ ማለት ነው ሰውን የምናይበት እይታ እንዲለወጥ ያደርጋል። ሰውን የምናይበትን እይታ እንዲለወጥ ያደርጋል። እንግዲህ አፓርት ኮምፔር ባረግን ቁጥር ለራሳችን ጥሩ ስሜት አይሰማንም ብለናል። ያንን ስሜት ደግሞ ስለማንወደው ስለምንጠላው ይሄንን ስሜት ትሪገር የሚያደርጉ ሰዎች እነማን ናቸው ብለን ሰዎቹን እንለያለን። ሰዎቹን እንለይና ምን እናደርጋለን? ከነዛ ሰው መራቅ እንጀምራለን። ይሄ ሰልፍ ፕሮቴክሽን ነው። ምክንያቱም በጣም ጭንቀት ውስጥ እንድንገባ ነው የሚያደርገን። ኮምፔር ማድረግ በየጊዜው ሳይቋረጥ ከህሊናችን ጀርባ እቺ ስኮር ቦርድ እየሰራች ስለሆነ ሁሌ ራንክ እያደረገች ነው አንተ ያለበትን ደረጃ ከሆነ ሰው አንጻር ማለት ነው። አድካሚ ነው። ስሜቱን ማንወድም ገና አድካሚ ስለሆነ ራሳችንን ፕሮቴክት ለማድረግ
እንደበቃለን። ትሪገር የሚያደርጉ ሰዎች እነማን ናቸው ብለን ከነሱ መሸሽ እንጀምራለን። ከዛ ትሪገር የማያደርጉን ሰዎች መርጥና እዛ ግሩፕ ውስጥ እንቀላቀላለን። ሰዎችን መሸሽና ራሳችንን ማግለል እንጀምራለን ማለት ነው። ይህ ስኮርቦርድ መጨረሻ ወደዚህ ነው የሚያደርሰን። ሌላኛው ርዕሳችን ደግሞ ሞቲቬሽን ቪኤስ ኮምፓሪሰን የሚለውን ደግሞ እንመልከት። ብዙ ጊዜ የሆነ የሚመሳሰሉ ይመስላል ኮምፓሪሰን እና ሞቲቬሽን፣ ግን ይለያያሉ፣ አይመሳሰሉም። መጀመሪያ ኮምፓሪሰን እንመልከት። ኮምፓሪሰን ምንድን ነው ከተባለ ሞቲቬሽን ይመስላል፣ ነገር ግን አይደለም አለና ክሊር የሆነ ፓዝ አይሰጥም። ምንድነው የሚልህ ወደኋላ እንደቀረ ይነግራል፣ ግን ቀጣይ መውሰድ ያለብን ስቴፕ አይነግርም። ኢምፕሩቭ ማድረግ እንዳለብህ ሆነ መለወጥ እንዳለብህ ይነግራል፣ ግን በምን አይነት መንገድ መለወጥ እንዳለብህ ደግሞ አያስቀምጥም። ግን ዝም ብሎ ይነግራል። ያ ድምፅ አለ፣ ህሊና ውስጥ ይጮሃል ዝም ብሎ። ከዛስ ነገሮችን ትጀምራለህ፣ ታቆማለህ። ይሄ የኮሚትመንት ችግር ሆኖ አይደለም። የኮሚትመንት ችግር ሆኖ ሳይሆን ኮምፓሪሰን ቤዝድ የሆነ ሞቲቬሽን የትም ስለማያደርስ። ይሄ ኮምፓሪሰን ቤዝድ የሆነ ሞቲቬሽን ምንድን ነው የሚያደርግህ? ይሄ አቮይዳንስ ቤዝድ ነው የሚመስለን። ወደምንፈልግበት ህይወት ፊና እየመራን ይመስለናል፣ ነገር ግን አይደለም። መሆን ማስፈልገውን ነገር እንድትሸሽ አቮይድ እንታረግ ነው እንጂ ከምርም ሞቲቬት አድርጎ መድረስ የምትፈልግበትን የህይወት ፊና እንድትደርስ እያደረገ አይደለም። ይሄ አቮይዳ ማለት ኮምፓሪሰን ቤዝድ የሆነ ሞቲቬሽን ማለት ነው። ምንድነው አቮይድ እያረክ ያለው? እየሸሸ ያለው ምንድነው? እየሸሸ ነው እንጂ ምንድነው መድረስ የምትፈልግበትን የህይወት ፊና ፐርሲው እያረክ አይደለም አለና ምንድነው እየሸሸ ያለው? ምንድነው ከተባለ ፊር ኦፍ ቢንግ አቨሬጅ፣ ይሄንስ እየሸሸ ነው። ፊር ኦፍ ቢንግ ሌፍት ቢሃይንድ፣ ፊር ኦፍ ቢንግ ጀጅድ፣ እነኚህ ነገሮች እየሸሸን ነው እንጂ ከምርም ያንን ጉዳይ ፈልገን አይደለም። አንዳንዴ ኮምፔር ከማድረጋችን የተነሳ እኮ ከኛ አስተሳሰብ ከኛ ባህሪ የተለየ ነገር ፊት ለማድረግ ብቻ ኪፓፕ ለማድረግ ብቻ ለብቻችን መሆን ስለማንፈልግ ብቻ የገባንበት ነገር የለም አለ። ከኛ ማንነት ከኛ አስተሳሰብ ከኛ መሰረታዊ የሆኑ ነገሮች የሚቃረኑ ጉዳዮች ላይ ገብተን እናውቃለን ከሆነ ግሩፕ ሌፍት አውት ላለመሆን ብቻ። ይሄ ሞቲቬሽን ምንድነው? ኮምፓሪሰን ቤዝድ ሞቲቬሽን አቮይዳንስ ነው። ይሄ ሄልዚ ሞቲቬሽን ደግሞ የሚመጣው ከአትራክሽን ነው። ፐርሰናል ሪሌቫንስ አለበት። ምንድነው? ጉጉት ኖሮብን የምንገባው ከምርም ከኛ አይደንቲቲ ጋር ከኛ ማንነት ጋር ከልጅነት የምትመኘውን ምኞት ለማሳካት ስትሄድ ማለት ነው። ይሄ ምንድነው? ይሄኛው ደግሞ አትራክሽን ቤዝድ ነው። ይሄኛው ሞቲቬሽን ማለት ነው አትራክሽን ቤዝድ ነው። ያ ደግሞ አቮይዳንስ ቤዝድ ነው። ክሪያሲቲ ኖሮ የሆነ ኢንተረስቱ ኖሮ የምንገባበት ማለት ነው። ሌላኛው ርዕሳችን ደግሞ ኮስት ኦፍ ኮምፓሪሰን። መቼም ኮስት ዋጋ ያስከፍለናል። እስካሁን ዋጋውን ምን እያስከፈለ እንደሆነ ተነጋግረናል እና ዋጋ ያስከፍለናል። ኮስቱን ስንመለከት ኮምፓሪሰን የሚያደርገው ለጥቂት ጊዜ ብቻ ስሜታችን እንዲጎዳ አድርጎ የሚተው ነገር አይደለም። ቅድም መጀመሪያ ስንጀምር በስልክ አንስተናል። ያቺ ልጅ ስልኳን አየች፣ ከዛ ጆያ ተሰረቀባት ብለናል። ስልኩን ስለዘጋች ብቻ የሚቆም ነገር አይደለም። ሳምንቱ ሙሉ ሊረብሻት ይችላል። 2 ሳምንት እንደዚህ ሊረብሻት ይችላል እና ስልኩን ስለዘጋ ነው ብቻ የሚቆም ነገር አይደለም። አይምሯችን ግን በየጊዜው ማናጣራው ከሆነ ቀስ በቀስ ራሳችንን የምናይበት እይታ ኮስቱ እሱ ራሳችንን የምናይበት እይታ እየለወጠ ይላል። ቅድም የኦሪት ዘጸአት ላይ ያለውን የእግዚአብሔርን ትእዛዝ ተመለከተናል። የባልንጀራን ንብረት አትመኝ ሲል ባልንጀራው ስለሚጎዳ አይደለም፣ እሱ ቀጣይ ነው የሚመጣ ስቴፕ ነው። አንተው ራስን የምትጎዳው ብዙ ነገር ታጣለህ። ስለዚህ አታድርገው። ስለዚህ ህጉ
ዳዊት እንደተናገረ ሕግ ለእግሬ መብራት ነው ብሏል፣ ለመንገዴም ብርሃን ነው ብሏል። ስለዚህ እኛው ራሳችን የምንጠቀመው ጀመረ። ኮስቱ ዋጋ የሚያስከፍለን በጣም ብዙ ነገር ከኛ የሚወሰድብን። ከነዛ ውስጥ አንደኛው አንተ የምታይበት ራስን የምታይበት እይታ ድራማቲክ ባልሆነ መልኩ ቀስ በቀስ እየለወጠ ሄዳል። ያንን ደግሞ የምትረዳው ጊዜው ካለፈ በኋላ ነው። ብዙ ጊዜ ጊዜው ካለፈ በኋላ የምንረዳው ምን ያህል ለራሳችን የምንሰጠው ቦታ፣ ለራሳችን የምንሰጠው አመለካከት እንደተለወጠ የምትረዱ በጣም ከቆየ በኋላ ነው። እስቲ ኮስቶቹን አንድ በአንድ ለመመልከት እንጣል። የመጀመሪያው ዩር ኮንፊደንስ ዲስአፒር። እሱም ኳይትሊ ነው፣ ረጋ ብሎ ማለት በዝምታ። ኮንፊደንስ ሰው ተወልዶ አይደለም ኮንፊደንስ የሚኖረው፣ ከኛ ጋር የተወለደ ነገር አይደለም። አዎ አንዳንድ ሰዎች፣ ሁላችንም ባይሆን ከልጅነታችን ጀምሮ ሲጀመር መሰረታዊ ባህሪያችን ይለያያል። ሁላችንም ሰዎች ነን፣ ግን መሰረታዊ የሆነ ባህሪያችን አንዳንዱ ከልጅነቱ ጀምሮ ሰጪ አለ፣ አንዳንዱ ከልጅነቱ ጀምሮ ተጫዋች አለ፣ አንዳንዱ ከልጅነቱ ጀምሮ ኮንፊደንስ ኖሮት መለማመድ ሳያስፈልገው የሚኖረው አለ እና እንደዚህ አይነት ሰዎች አሉ። ግን ስቲል ብዙዎቻችን ኮንፊደንስን የምናመጣው ሪስክን ቀስ በቀስ በትንሹ ሪስክን ቴክ እያደረገ ስንሄድ፣ ለመታየት ራሳችንን ስንፈቅድ፣ እንደዚህ ቀስ በቀስ የምናዳብረው ነው እንጂ ከልጅነታችን ጀምሮ ብዙ እኔን ጨምሮ ማለት ነው ኮንፊደንስ የለም። ኮንፊደንስ አለኝ እያልኩ አይደለም፣ ግን ያን ኤሌመንተሪ ምናምን ከነበርኩበት ማንነቴ እንደምሻል አውቃለሁ። እና ይሄ ኮምፓሪሰን የሚያደርገው በስንት መከራ የገነባችሁትን ኮንፊደንስ ማለት ነው ሳታስቡት ቀስ በቀስ ይነጥቃችኋል። እንዴት ከተባለ አሁን ለምሳሌ የሆነ ይበልጠኛል ብላችሁ የምታስቡት ሰውን አያችኋል፣ እንደዚህ ብላችሁ መጠየቅ ህሊናችሁ ውስጥ ሀሳብ ይመጣል። ዚያር ቤተር ዛን ሚ ማለት ስትጀምር ያ የኮንፊደንስ አለትህ የሆነ ስባሪ ይኖራል። ከዛ ያንንም እየደጋገምክ አማይ ቤተር አማይ ኢነፍ ምናምን በቃ እንደዚህ ጥያቄዎችን እየጠየቅ ስትሄድ ያ ስባሪ እየሰፋ እየሸረሸረ አለቱ ይሄዳል። እየተሸረሸረ ቢሆን ግን አዳዲስ ነገሮችን መሞከርን አታቆም። በነገራችን ላይ አዳዲስ ነገሮችን መሞከር አታቆም። ከዛ ከጊዜ በኋላ ደግሞ አዲስ ነገር መሞከር ራስን ሄዚቴት ስታደርግ ሆነ ራስን ስትይዝ ታገኘዋለህ። ያኔ ተሸርሽሮ አልቆ እየተሸረሸረም ቢሆን አዳዲስ ነገሮችን ትሞክራለህ። ግን የሆነ ሰዓት ላይ ራስን መያዝ ትጀምራለህ። አዳዲስ ነገር ለመሞከር ውሳኔ ለመወሰን ራሱ ትንሽዬ ውሳኔ ለመወሰን ራሱ ጊዜ ይፈጅባል። ሳምንት፣ 2 ሳምንት፣ 3 ሳምንት ሊፈጅ ይችላል። ትንሽዬ ውሳኔ እና ብዙ ነገሮች ላይ ሄዚቴት ማድረግ እንጀምራለን። ያኔ ኮንፊደንሳችንን ሰባብሮት ጨርሷል። ይሄ ኮምፓሪሰን ማለት ነው። ኢንተርናል ቮይስ አለ። ኢንተርናል ቮይስ ሲባል ሁላችንም የሆነ ኢንተርናል ቮይስ አለን። አሁን የሆነ ውሳኔ ለመወሰን የሆነ ሰው መቶ 2 ምርጫ ቢሰጥን በአንደበቴ ሳላውጣ የቱ ይሻለኛል፣ ይሄኛውን ብመርጥ እንደዚህ ያገኛል፣ ያንን ደግሞ እንደዚህ አጣለሁ ምናምን የሆነ ድምፅ አለ። ያቺ ድምፅ የምታስተጋባው የሆነ ነገር አለች። እቺ ድምፅ በምናደርጋቸው ነገሮች በሙሉ ሀሳብ መስጠት ትጀምራለች። ድምፁም ይሄንን ይመስላል። why would you even try? why would you even bother? ለምን ባዘር እያደረገ ያለው? ይሄ ሄዚቴት ማድረግ ከጀመርን በኋላ የሚመጡ ድምፆች ማለት ነው። someone else is already better at this ብሎ መናገር ይጀምራሉ። ካትባዛ ያሀብደ አኮምፕሊሽ ያደረጉትን ነገሮች ተመልከት። አንተ ምን አረክና ምን አረክ? በቃ እንደዚህ አይነት ድምፆች ሄዚቴት ማድረግ፣ ራሳችንን መገደብ፣ አዳዲስ ነገሮችን መሞከር የሆነ በቀነስም ቁጥር ህሊናችሁ ውስጥ የሚመጡ ጥያቄዎች ድምፆች እንደዚህ ይሆኑ ይላሉ። ይሄ ድምፅ ደግሞ ለአንተ ካይንድ አይደለም፣ አያስብልህም። አሁን ለምሳሌ እነኚህ ድምፆች ጓደኛ ወይም ቤተሰብ አሁን ራስን እያወቀስ ክሪቲሳይዝ እያደረክ ያለችው ያቺ ድምፅ አለቻ ውጭ ያለ ሰው ቢለን ማለት ነው ጦርነት ውስጥ ነው የምንገባው፣ እንጣላለን ከዛ ሰው ጓደኝነት ራሱ ሊቋረጥ ይችላል። ግን እኛ በተደጋጋሚ ያንን ድምፅ ለራሳችን እናስተጋባለን።
ይሄ ድምፅ ደግሞ ዝም ብሎ የመጣ አይደለም። በነገራችን ዝም ብሎ የመጣ አይደለም። ለብዙ ወራቶች ኮምፓሪሰን እየመገበ የነበረው ነው መጨረሻ ላይ ማስተጋባት የጀመረው። ስለዚህ ቀስ በቀስ ሰው ልጅ ኮንፊደንሱ ባንዴ አይደለም የሚመጣው፣ ቀስ በቀስ ነው የሚገነባው። ያንንም ቀስ በቀስ እያጠፋ በተደጋጋሚ ኮምፔር ባረኩ ቁጥር እየቀነሰ ይሄዳል ማለት ነው። ሁለተኛው ርዕሳችን ደግሞ ስትረስ ነው። አንድ ሰው ኮንስታንትሊ ሜጀር የሚያደርግ ሰው ማለት ነው። አሁን በፖስት በሶሻል ሚዲያ እንውሰደውና እንደዚህ ብላችሁ ባላየሁት ያላችሁት ፖስት የለም ባላዩ ሻሪንግ ነበር እንደው ምን ሆኜ ነው ይሄንን መተግበር አፕ እንትን ያደረኩት ኢንስታል አድርጉት ምን ሆኜ ልደልተው እንዴ ምናምን ባላየሁት ብላችሁ ካያችሁት በኋላ ሳምንቱን ሙሉ ሰላማችሁ የሚነሳ ይሆናል። እንደዚህ አይነት ስትረስ ውስጥ ነው የሚከተል። ስክሮል ባረጉን ቁጥር ቀደም ስኮር ቦርድ አልቻ ባክግራውንድ ላይ ካልኩሌት የምታደርገው ሜጀር ነው የምታደርገው ራንክ ነው የምታደርገው። ይሄ ስትረስ ማለት ነው። በቀጠለ ቁጥር ይሄ ስትረስ በቀጠለ ቁጥር ሌስ ሞቲቬትድ ነው የምንሆነው፣ ሌስ ኬፕብል ነው የምንሆነው። ምንም ነገር ማድረግ ፍላጎት ምንም ኃይል እናጣለን። ከዛ ስታክ እንድንኖር ያደርገናል። ክሊርሊ ነገሮችን ማየት እናቆማለን። ይሄ ስትረስ ማለት ነው። ለምን እንደሚሰማን አናውቅም። የሆነ እጃችንን ጠቁመን ይሄ ነው ስሜቴ ብለን ምንገልጠው ነገር እናጣለን። ግን የሆነ ስሜት ይሰማናል፣ ግን የሆነ እጃችንን የምንጠቁምበት ነገር ግን እናጣለን። እና በእንደዚህ አይነት ነገር ውስጥ መቼም መልስ እንፈልጋለና ግራ ገብቶናል። ስሜታችን ምን እንደሆነ መለየት አቅቶናል። ግን የሆነ ስሜት እየተሰማን ነው እና መልስ ይፈልጋል ህሊናችን። በዛ ሰዓት ብዙ ጊዜ ኮመን የሆነ መልስ አለች። እሷም there must be something wrong with me፣ የሆነ ነገርማ ችግርማ አለብኝ እኔ የሆነ ችግር አለብኝ ምናምን ብለን አሁንም ሰልፍ ክሪቲሳይዝ ማድረግ እንጀምራለን። ራሳችንን ክሪቲሳይዝ ማድረግ በጣም ይሄ ኮምፓሪሰን ውስጥ በጣም ያለ ነገር ነው። ይሄ ደግሞ ወደ ምን ይመራናል? ወደ ኢነርጂ ሊክ። ኢነርጂያችን በጣም እየቀነሰ እየተሰረቀብን ወዴት እየሄደ እንደሆነ ራሱ አናውቅም። ዝም ብለን በርናውት እንሆናለን፣ ኤግዛውስትድ እንሆናለን። ምንም ስራ አንሰራም። እንቅልፋችን ሌሊቱን ሙሉ ተኝተን ሊሆን ይችላል። ቀን ላይ በጣም ድካም የሚሰማን ስራ ሳንሰራ ራሱ ማለት ነው። ኢነርጂ ሊክ ይወስዳል። ኢነርጂያችን ወዴት እንደሚሄድ አናውቅም። በምን ምክንያት እንደሆነ አናውቅም። እኛ ራሳችን ዝም ብለን ይደክመናል። ሌሊቱን ሙሉ እንቅልፋችን ተኝተን ሊሆን ይችላል። ግን ቀን ላይ ሞቲቬትድ አይደለንም። ምንም የመስራት ኃይል ራሱ የለንም። ያወጣነው ጉልበት የሆነ ነገር ለማድረግ ያወጣንበት ጉልበትና የምናርፍበት መጠን በጣም ይለያያል። እንዳወጣንበት ጉልበት አይደለም የምናርፈው እና ሁሌም በርን አውት እንሆናለን። እና ይሄ ነገር ደግሞ ግራ ያጋባል። ስናርፍ ራሱ አርፈን ራሱ ማለት ነው እረፍት አይሰማል። ለምን? አእምሯችን ማለት ይሄ ስኮር ቦርድ በቃ ረን እያደረገ ነው። ቅድም እንዳለው አንዴ ኢንስታል ከተደረገ ኦፍ ለማጥፋት በጣም ነው የሚከብደው። እና ብዙ ጊዜ ያው ኢነርጂ የምናጠፋው በውጭ ባለው ነገር ነው ብዙ ጊዜ የሚመስለና ያው በውስጥ አእምሯችን በተደጋጋሚ ኮንስታንትሊ ኮምፓሪዝን ውስጥ ከሆነች በርን አውት ትሆናለች። ስለዚህ አርፈን ራሱ እረፍት አይሰማንም። አርፈን ራሱ ማለት አሁን ይሄ ሰው እንደዚህ ብሎ ያስባል። ማደግ ማለት እንደዚህ ነው። በተለይ ባደግን ቁጥር ኮምፓሪሰን እየበለጠች ነው የምትሄደው፣ ከፍ እያለ የምንሄደው። አዛን ያለን የሆነ ባሻንጉሊት ራሳችንን ከሌላ ልጅ ጋር ልናወዳደር እንችላለን። ግን ሰው ሲያድግ ቤት፣ ገንዘብ፣ መኪና ምናምን ነው ኮምፔር እያደረገ የሚሄደዋ። መጠኑ ሌብሉ እየሄደ ከፍ እያለ የሚሄደው። ከዛ ግን እስኪ ማናሸንፈው ሩጫ እንደሆነ ደግሞ ተረዳናል። ከዛ ማደግ ማለት እንደዚህ አይነት ዲፕረስ እንትን ውስጥ መግባት ነው ብለን እንድናስብ ነው የሚያደርገው። ይሄ ትክክል አይደለም። ይሄ ህይወት አይደለም፣ የሆነ እስር ቤት ነው። ስለዚህ የመጀመሪያው ኮንፊደንሳችንን ኮስት ያደርገናል አለን። ሁለተኛ ስትረስ ውስጥ እንድንገባ ያደርገናል አለን። ሶስተኛ ደግሞ
ሰልፍ ወርዛችን ድሮፕ ያደርጋል። ሰልፍ ስቲማችን ወርዛችን ለራሳችን የምንሰጠው ዋጋ እየቀነሰ ነው የሚሄደው። ይሄ ሰልፍ ወርዝ ኮንዲሽናል ነው። ሰልፍ ወርዝን ሁሌ የምትለካው ከሆነ ሰው አንጻር ነው እንጂ የራስን ሰርከምስታንስ ብቻ አይደለም የምታየው። አንዳንዴ ይሄ ኮምፓሪዝን ለአንተ ሊያዳላ ይችላል። እሱም በልጠ ስትገኝ ዩ ፊል ጉድ አባውት ዩርሰልፍ በዛ ሰዓት ማለት ነው። የሆነ ቀኑን ሙሉ ደስ ብሎ ልታሳልፍ ትችላለህ። ለምን? ከእንትና ስለበለጥክ ማለት ነው። በነገታ ውስጥ የሆነ አካል እንደበለጠ ስታይ በአንዴ ያደስታ እንደዚህ አመድ ነው የምትሆነው። ስለዚህ ሰልፍ ወርዝ ኤክስተርናል ይሆናል። ከፍ ሚል ዝግን በየጊዜው የሚለዋወጥ ይሆናል። ፊክስድ አይሆንም ይሄ መንገድ ማለት ነው። ይሄ ኮምፓሪሰንት ማለት ነው እረፍትን ራሱ የምንረዳበት እይታ እንዲለወጥ ነው የሚያደርገው። እረፍትን የምንረዳበት ሁኔታ ለምን? ባረፍኩ ቁጥር ዩ ፊል ቢሃይንድ። የሆኑ ሰዎች እኮ እየበለጡኝ ነው። ደግሞ ራሱ ስታርፍ ማረፍን አይፈቅድልህም። ይሄ ነገር አይፈቅድልህም። ለምን? ወደኋላ የቀረ ነው ይመስላል። ስለዚህ እረፍት የምትረዳበት ፓራዶክስ ራሱ እየተበላሸ ይሄዳል። እንደዚህ የሆነ ስታርፉ የኮምፓሪዝን ሞድ ውስጥ ሆናችሁ ስታርፉ ራሱ ማረፍን አይፈቅድላችሁ። ቁጭ ብላችሁ የምታስቡት እኔ አሁን አርፌ እኮ እንትና እየበለጠኝ ነው። ደክሞ ራሱ እረፍትን ታጣለህ። የመጨረሻው ርዕሳችን ደግሞ የሚሆነው ሃው ቱ ኤግዚት ኮምፓሪሰን ሞድ የሚለውን እንመልከት። በመጀመሪያ በመንፈሳዊ እይታ ደግሞ እንዲያው የመጀመሪያው መፍትሄያችን ምንድነው ከተባለ ማን እንደሆነ እናስታውስ። እኛ ምንድነው? እስቲ ልጠይቃችሁ። እኛ ምንድነው? ይሄን ፓርት አሁን ልለው ያልኩትን እንትን በጣም እንረሳዋለን። እኛ የእግዚአብሔር ልጆች ነን። እንግዲህ ከአብርሃም ከመንፈስ ቅዱስ ከማኅፀነ ዮርዳኖስ ሁላችንም በ80 እና በ40 ቀናችን ተወልደናል አይደል? የእግዚአብሔር ልጆች ነን። ለማንኛውም ግን ጌታችን ስለ ጥምቀት ለኒቆዲሞስ አስተምሮታል። ያ ጥምቀት ልደት ነው። ዳግም የምንወለድበት ልደት እንደሆነ ሁላችንም እናውቃለን። ሁላችንም በ80 እና በ40 ቀናችን ተወልደናል። የእግዚአብሔር ልጆች ነን። በየዕለቱ ማስታወስ ያለብን ነገር ነው። መቼም ወላጆቻችንን አንረሳቸውማ። የአቶ ገሌና የወይዘሮ እንትና ገሊት ልጅ መሆናችን አንረሳም። እንደዛም ሆኑ በ80 እና በ40 ቀናችን ሁላችንም ተወልደናል። የእግዚአብሔር የጸጋ የባህሪ ልጆች አይደለንም፣ የጸጋ ልጆች ነው። ይሄንን ያነሳውበት ምክንያት ያው መጨረሻ ላይ እናገራኛለን ከኮምፓሪሰን ጋር ራስን ከማወዳደር ጋር ማለት ነው። እግዚአብሔር እሱ እኛን እንዴት እንደሚያየን እንድንረዳ ካደረገበት መንገዶች መካከል እኛ ወላጆች እንድንሆን መፍቀዱ ነው። ማለትም ልጅ እንዲኖረን ማድረጉ ነው። ወላጅ ልጆቻቸውን የሚያዩበት እይታ ማለት እግዚአብሔር እኛን የሚያይበት እይታ ነው። አሁን መዝሙረኛው ዳዊት በመዝሙር 102 ከቁጥር 13 ላይ አባት ለልጆቹ እንደሚራራ እንዲሁ እግዚአብሔር ለሚፈሩት ይራራል። ራሱን እንደ አባት አድርጎ በጣም ብዙ ቦታ በነገራችን ላይ እንደ አባት እንደ እናት ራሱን አድርጎ ይናገራል። እንደ አባት ብቻ እንደ እናት ራሱ አድርጎ ይናገራል እግዚአብሔር። ሚልኪያስ ምዕራፍ 3 ከቁጥር 17 ላይ ትንቢተ ሚልኪያስ ይላል የሰራዊት ጌታ እግዚአብሔር ሰውም የሚያገለግለውን ልጁን እንደሚምር እንዲሁ እምራችኋለሁ። ሰው ልጁን እንደሚምረው ባጠፋ ጊዜ ልጁን ይቅር እንደሚለው እኔም እናንተን ይቅር እላለሁ እያለ በወላጅ አንጻር ራሱ ይናገራል። ያው ብሉይ ኪዳን ላይ በእስራኤል ልጆች ተብለው ተጠርተዋል። ግን እንደኛ አይነት ልጅነት አለ። እኛ ሊትራሊ እግዚአብሔር ልጆች በጸጋ ልጆች ነው። የብሉይ ኪዳኑ በጠብቆቱ እንዲሁም ደግሞ በተፈጥሮ ስለወለደን ስለፈጠረን አባታችን ብለው ይጠሩታል። እንዲሁም ደግሞ ስለሚጠብቃቸው የተመረጡ ህዝቦች ስለሆኑ አባታችን ብለው ይጠሩታል። እሱም ልጆቼ ብሎ ይጠራቸዋል። ግን የኛ እንደኛ በጥምቀት የተወለዱ አይደሉም። በአዲስ ኪዳን ሉቃስ 15 ከቁጥር 11 ላይ ባለፈው ያነሳ ነው የጠፋው ልጅ ታሪክ ላይ ያለ ይህንን በሰፊው እናገኘዋለን። የጠፋው ልጅ ታሪክ ላይ አባትየው የእግዚአብሔር ምሳሌ፣ ልጁ ደግሞ የኛ እንዳለ ምንጠፋ ሰዎች አሉና
የኛ ምሳሌ ነው። አባትየው ልጁ እኮ መጥቶ አባቱ በህይወት እያለ የአባቱን ንብረት ማለት ውርሱን ድርሻዬን ስጠኝ። አባት በህይወት እያለ ውርስ አይሰጥም መቼም። አባት ከሞተ በኋላ ነው የአባትየው ንብረት ለልጆች የሚከፋፈለው። ይሄ ልጅ መታገስ ስላቃተው በህይወት እያለ አባቴ ውርሴን ስጠኝ፣ ድርሻዬን ስጠኝ ነው ያለው። አባትየው ምን ያህል ፍቅር ቢኖረው ነው ትላላችሁ ለልጁ መስጠቱ? ከዛ ልጁን ከጋለሞቶች ጋር ገንዘቡን በተነው ነው የሚለው ወንጌል። ከዛስ በኋላ ተጸጸተ፣ ተመለሰ። የሚመለስበት ክፍል ላይ ታሪኩ ላይ ማለት ነው ስትመለከቱ አባትየው መጀመሪያ ከሩቅ አየው ነው የሚለው የተበደልኩት እኔ ነኝ፣ በዳይ ልጄ ነው፣ እኔ ነኝ የተበደልኩት። ስለዚህ መጥቶ ከቦታ የራሱ አልነሳም፣ እግሬን መጥቶ ይሳም ምናምን ይለምነኝ አላለ። አባቱ ከርቁ አየው፣ እየሮጠ ሄደ ልጁን ለማቀፍ። ይሄ የእግዚአብሔርን ፍቅር እንግዲህ አባትየው የእግዚአብሔር ምሳሌ ነው አለና ልጁ የኛ የምንጠፋ ሰዎች ምሳሌዎች ነው። ከዛስ ልጅየው ልጅህ ልባል አይገባኝም ብሎ ሲናገር አባትየው መልስ ያስጨረሰው ራሱ አይመስለኝም። የአባትየው መልስ ማለት ነው እንደዚህ ብሎ ነበር የተናገረው። ፈጥናችሁ ከሁሉ የተሻለውን ልብስ አምጡና አልብሱት፣ ለእጁ ቀለበት ለእግሩም ጫማ ስጡ፣ የሰባውን ፍሪዳ አምጥታችሁ እረዱለት፣ ልጄ ጠፍቶ ተገኝቷል እንዲህ እያለ ይናገራል። ይህ አባትየው ፍቅር ያመለክታል። እና እኛ ሁላችንም ከማፀነ ዮርዳኖስ ከአብራ ከመንፈስ ቅዱስ በ80 በ40 ቀናት ተወልደናል አልኳ። ምን ያህል ብንበድል ምን ያህል ብንጠፋ ራሱ ልጅ ነው። ገብቷችኋል? እኔ አሁን ከአንድ ቤተሰብ ቢጣላ ልጅ ከወላጅ ጋር ቢጣላ እንደው ቢከዳዱ አንተ አባቴ አይደለም እኔ አባትየው እኔ ልጄ አይደለም ክጅሃለ ምናምን ቢባሉ ከቤት ቢባል ምናምን ሁለቱም በቃ አባቴ አይደለም ብሎ ለሰው ሊያወራ ይችላል። እሱም ልጅ አይደለም ብሎ ለጓደኞቹ ሊናገር ይችላል። ግን ፋክቱ እኮ አልተለወጠም። የማን ልጅ ነው? የአባቱ ልጅ ነው። ቢጠፋ በቃ የጠፋ ልጅ ነው እንጂ ይሄ ፋክት አይለወጥም ልጁ መሆኑ። እኛም አንዴ ተወልደናል፣ ልንጠፋ እንችላለን። የሆነ ጭቃ ውስጥ ገብተን ልንቆሽሽ እንችላለን። አምፀንም እንደዛ እንደጠፋው ልጅ ታሪክ በቃ ከአባት እቅፍ ልንወጣ እንችላለን። ግን ስቲል የእግዚአብሔር ልጆች ነን። አሁን ለምሳሌ አንድ ሰው ከኦርቶዶክስ ቤተክርስቲያን ቢወጣ ሁላችንም ከተወለድን ማለት ተጠምቀናል አርጎ ምናምን ቢወጣ እና እግዚአብሔር ፈቅዶ ረድቶት ልቦና ከፍቶ ቢመለስ ድጋሚ እኮ አይጠመቅም። ለምን? ከእናት ከአባቶቻችን የምንወለደው አንዴ ነው። ከእግዚአብሔርም ልደታችን አንዴ ነው፣ አንወለድም ድጋሚ። ልጅነታችን በንስሐ እንደዚህ እንመለሳለን እንጂ ዳግም አንጠመቅም። እና ይሄንን ሁሉ የተናገርኩት የእግዚአብሔር ልጆች መሆናችን እንዳንረሳ እና ቅድም እንዳልኳችሁ እግዚአብሔር እኛን እንዴት እንደሚያየን እንድንረዳ ካረገበት መንገድ መካከል ወላጅ እንድንሆን ማድረጉ። እሱም በተደጋጋሚ ከምድራዊ ወላጆች ጋር አንጻር ራሱን ይናገራል። ማቴዎስ ወንጌል ምዕራፍ 7 ከቁጥር 11 ላይ እንደዚህ የሚል ኃይለ ቃል አለ። እንኪያስ እናንተ ክፉዎች ስትሆኑ እናንተ ክፉዎች ስትሆኑ ለልጆቻችሁ መልካም ስጦታ መስጠትን ካወቃችሁ በሰማያት ያለው አባታችሁ ለሚያምኑት እንዴት አብልጦ መልካም ነገር ይሰጣችሁ ብሎ ይናገራል። እናንተ ክፉዎች ናችሁ በምሳሌ ራሱ ይናገራል። እዛው አካባቢ ወላጅ ልጁ ቢርበው ማለት ወላጅ ልጁ ቢርበውና አባዬ ዳቦ ፈልጌያለሁ ብሎ ርቦኛል ዳቦ ግዛልኝ የሚል ድንጋይ አይሰጠውም። እንዲህ የምታረጉት ግን ስቲል ክፉዎቹ ናችሁ። አሳ ቢለምነው ጊንጥ አይሰጠውም፣ እባብ አይሰጠውም። የሚያስፈልገውን ስለሚያውቅ ይሰጠዋል፣ አባት ለልጅ ማለት ነው። እናንተ እንኪያስ ክፉዎች ስትሆኑ ለልጆቻችሁ እንደዚህ ማድረግ የምትችሉ ከሆነ ሰማይ አባታችሁ ከዚያ አብልጦ ነው የሚያስብላችሁ እያለ ራሱን ከምድራዊ አንጻር ጋር በምሳሌ ይገልጥልናል። ስለዚህ አባታችን ሰማይ አባታችን እንዳለ እንዳረሳ። ይህንን ሁሉ ያነሳውበት ምክንያት ምድራዊ ወላጆቻችን መልካም ወላጆች ናቸው ተብሎ ከሚገለጥበት መንገድ መካከል አንዱ ምንድነው ከተባለ
ልጆችን እርስ በርሳቸው አለማወዳደር እና ሌላ ከጎረቤት ጋር አለመወዳደር፣ ከዘመድ ጋር አለማወዳደር ነው። ይሄ በጣም ልጆችን ትንሽ የሚያስጨንቅ ጉዳይ ነው። የእንትና ልጅ አላየሽም እንዴት ቦታ የት እንደደረሰ ምናምን ልጆችን ጭንቀት ውስጥ ነው የሚከተው። መልካም ወላጅ ልጁን ያለውን አቅም ስለሚያውቅ ያንን አቅም ተጠቅሞ የራሱን የህይወት ፊና እንዲራመድ ነው እንጂ ከእንትና ጋር እያወዳደር እንትና እንዲመስል አይደለም የሚያደርገው። ምክንያቱም ሁላችንም እኮ የሰጠን የህይወት ፊና አለም ባለፈውም አንስተን ነበር የመክሊቶችን ታሪክ ማለት ነው። ማቴዎስ ወንጌል ምዕራፍ 25 ከቁጥር 14 ላይ አንድ ባለጸጋ ለሎሌዎቹ 5፣ 2 እና 1 መክሊት ይሰጣል እና ያንን መክሊት አትርፈው እንዲሰጡት ነው የሰጠው። 5 መክሊት የተሰጠው 2 መክሊት የተሰጠው የሚችለው እሱ 5 ነው። አቅሙ 5 ነው። እግዚአብሔር የሚያከብርበት መክሊት በ5 ነው። ስለዚህ እሱ የራሱ የህይወት ፊና አለው። እሱን አትርፎ መመለስ ነው። ልጆቹም ሁሉም ሰው የሰጠው መክሊት አለው። ያንን መክሊት አትርፎ መመለስ እንጂ የወንድሙን ወይም የእህቷን ወይም የሆነ ዘመድን ወይም ጎረቤትን መክሊት በማየት ያንን ኢሚቴት ለማድረግ መጣር አይደለም። ሁሉም የተሰጠዋል። እሱን አትርፎ መራመድ ነው ያለበት። ወላጆች በተደጋጋሚ ልጅን የሚያወዳድሩ ከሆነ የራሱን የተሰጠውን እንዲያጣ ነው የሚያደርገው። አሁን የቆጡን አውርድ ብላ ብቷን ጣለች እንደሚባለው ማለት ነው። እና እግዚአብሔር የሚያየን ሁላችንንም በተሰጠን የህይወት ፊና እሱን እያከበርን እንድንኖር ነው እንጂ ወንድምህን እያየ የሰጠህን ራስን ኮምፔር እያደረግ ደግሞ የሰጠን እንድታጣ አይደለም። ይሄንን በቅዱስ ጴጥሮስ ታሪክ እንረዳው። ቅዱስ ጴጥሮስን ዮሐንስ ወንጌል ምዕራፍ 1 የመጨረሻው ምዕራፍ ላይ ማለት ነው አንድ ታሪክ አለ። እኔ ሳስብ ያስቀኛል። በጣም ትልቅ ትምህርት ያለበት በጣም ትልቅ ሚስጥር ያለበት ምዕራፍ ነው። ፈገግ የሚያስብል ታሪክ አለው እዛ ላይ ግን ኤኒዌይ ወንጌሉ ሊያልቅ አካባቢ ያለ ታሪክ ሲሆን ቅዱስ ጴጥሮስን ከዛ በፊት ጌታችንን 3 እንደካደው እሱም ጥላቻ ኖሮበት እንዳልሆነ ባለፈው ተነጋግረናል። ከፍራቻው የተነሳ እንጂ ጥላቻ ኖሮበት አይደለም። እንደከዳው እናያለን። 3ኛውን ከከዳው በኋላ ከጌታችን ጋር አይን ላይ ተገጣጥሟል እና ቅዱስ ጴጥሮስ ጌታችን ያለው ከዛ በፊት ዶሮ ሳይጮህ 3 ጊዜ ትክደኛለህ ያለው ትዝ አለው። እየሮጠ ወጣ፣ አምርሮ አለቀሰ ነው አይደል ወንጌል ላይ ተጻፈልን። ከዛስ ወደ ወንድሞቹ ማህበር ተመለሰ። ከወንድሞቹ አልተለየም፣ ከእህቶቹ አልተለየም። ጌታችን ከተነሳ በኋላ ለሴት ከተገለጠ በኋላ ሂዱና ለሐዋርያት ንገሯቸው ሲል ለጴጥሮስም ብሎ ስፔሻሊ ለጴጥሮስ ለምን ያለበትን ሁኔታ የጥፋተኛ ስሜት ይሰማል። በዛ ሰዓት ተጨናንቋል። ጴጥሮስ ጭንቀት ውስጥ ነው። እዛስ በተዘጋ ደጅ 2 ተገለጠ። አንዴ ቶማስ ኖሮ አንደኛ ቶማስ ሳይኖር እንደዚህ ተገለጠላቸው። 3ኛ የተገለጠላቸው በጥብርያዶስ ባህር ላይ ነበር እና ናትናኤል፣ ቶማስ 2ቱ የዘብዴዎስ ልጆች እና ጴጥሮስ አንድ ላይ እስቲ አሳ እናጥምድ ብለው ሄደዋል። ሌሊት ሙሉ አጡ አሳ እና በባህር ዳር መሬቱ የብሱ ላይ ማለት ነው ጌታችን ቆሞ ልጆች አሳ አላችሁ ነው ይላል። ሌሊት ሙሉ ብለን ሞክረን አጣን ይሉታል። ከዛ ወደ ቀኝ መረባችሁን ጣሉ ይላል። ወደ ቀኝ ይጥላሉ። ከዛ ከመረቡ በጣም ብዙ አሳ ያገኛሉ። በዛ አላወቁትም ጌታችን ሆኖ። ከዛ ቅዱስ ዮሐንስ ወደ ቅዱስ ጴጥሮስ ጠጋ ይልና ጌታ እኮ ነው ይሏል። ቅዱስ ጴጥሮስ ነው እንግዲህ ጭንቀት ውስጥ ያለው፣ ለብቻ አልተገናኙም እንግዲህ። ከዛ ጀልባው ውሃ ማለት ጀልባው ምንድነው የብስ ላይ እስከሚደርስ አልጠበቀም። ቅዱስ ጴጥሮስ ዘሎ ውሃ ውስጥ ገባ፣ ወገሙ ታጠቀ፣ ውሃ ውስጥ ገባ፣ ሄደ፣ ጌታችንን አገኘው። ያው እነሱም ይመጣሉ ሌሎቹ፣ ከዛ ይበላሉ። ከበሉ በኋላ ጌታችን ቅዱስ ጴጥሮስን ያው ትልቁን የክህነት ስራ አገልግሎት ይሰጠዋል።
በጎቼን፣ ግልገሎቼን፣ ጠቦቶቼን ጠብቅ አሰማራ የሚለውን ያው ይቅር እንዳለው ከዛ በፊት ግን ከበሉ በኋላ ቅዱስ ጴጥሮስ ጌታችን ለቅዱስ ጴጥሮስ ትወደኛለህን ብሎ ይጠይቋል። እንደምወድህ አንተ ታውቃለህ ብሎ ይመልሳል። ከዛም በኋላ የትልቁን የክህነት አገልግሎት ይሰጠዋል። በጎቼን፣ ጠቦቶቼን፣ ግልገሎቼን ጠብቅ ብሎ ይህንን አገልግሎት ይሰጠዋል። እንደዚህ ከበሩ በኋላ አሟሟቱን ይነግረዋል ቅዱስ ጴጥሮስን ማለት ነው። እንዲህ ብሎ ነው የሚገልጥልን። እውነት እውነት እልሃለሁ አንተ ጎልማሳ ሳለህ ወገብህን በገዛ ራስህ ታጥቀህ ወደምትወደው ትሄድ ነበር። ነገር ግን በሸመገልክ ጊዜ እጆችህን ትዘረጋለህ፣ ሌላውም ያስታጥቃል፣ ወደማትወደውም ይወስዱሃል አለ። ከዛ ዮሐንስ ወንጌላዊ ሞቱን ሲነግረው ነው ብሎ ይጽፍልናል። ቅዱስ ጴጥሮስ በ66 ወይ 68 ብቻ ከ66 እስከ 69 ባለው ዓመተ ምህረት ውስጥ ነው በኔሮን ቄሳር ዘመነ መንግስት በሮም የክርስቶስ ሰማዕት ሆኖ ቁልቁል ተሰቅሎ ማለት ነው። እና ሸምግሏል በዛ ጊዜ። ሲጀመር ከሐዋርያት መካከል ጌታችን እያለ ራሱ በእድሜ ከፍ ብሎ ታላቅ ቅዱስ ጴጥሮስ ነው። ከዛ በ60 ምናምን ዓመተ ምህረት ጌታ ካረገ 30 ምናምን አልፏል አይደል? ስለዚህ በጣም አርጅቷል። በሽምግልና ወራት ወደማያስፈልገው ይወስደዋል። እንዲህ እያለ ይነግረዋል። አሟሟቱን ሲነግረን ብሎ ቅዱስ ዮሐንስ ወንጌላዊም ጽፎልናል። ከዛ ይሄ ሁሉ ነገር ከነገረው በኋላ እኔ ሁሌ ማጅም ማድረገው እጁን እንደዚህ ጠቁሞ አጠገባቸው ቅዱስ ዮሐንስ ወንጌላዊ ነበር እና እጁን ጠቁሞ እሱስ የሱስ ነገር እንዴት ነው አስቡት። ሐሙስ ዕለት ክዶት ነበር። ከዛ ያው ተጸጸተ፣ አለቀሰ፣ አነባ። ከዛም በኋላ ጌታችንም ተቀበለው፣ ይቅር አለው። የክህነትን ስራ ሰጠው፣ አስተማራው። ከዛ አሟሟቱን ሰማዕትነት እንዴት እንደሚቀበል ነገረው። ከዛ የወንድሙ ጉዳይ እሱስ አንዳንዴ ሳስበው ፈገግ ያስብለኛል እሱ ታሪክ። ለማንኛውም ጌታችን ኢየሱስም እንዲህ ብሎ መለሰለት፣ እስከመጣ ድረስ ይኖር ዘንድ ብወድ አንተ ምን ገደደ? እስከመጣ ድረስ ዳግም እስከመጣ ድረስ እኔ በሕይወት ባቆየው አንተ ምን ገደደ? ስለዚህ ቅዱስ ጴጥሮስ ጌታችንን የሚያከብረው በሰማዕትነት ሕይወት ነው። ይሄ ነው መንገድ ብሎ ነገረው። ስለዚህ ያንን ሕይወት እያገለገለ መኖር ነው። የቅዱስ ዮሐንስ ደግሞ ሌላ ያው በቅዱስ ዮሐንስ እንደ ቤተክርስቲያናችን ከሆነ እስካሁን በሕይወት ያለ አባት ውስጥ የሚመደብ ነው። አልሞቱም ከሚባሉ አባቶች ውስጥ እንደነ ቅዱስ ሄኖክ እንደነ ቅዱስ ነቢዩ ኤልያስ እንደዚህ ማለት ነው ውስጥ የሚመደብ አባት ነው ወንጌላዊ ዮሐንስ። ለማንኛውም ሁላችንም የየራሳችንን ነው የምንኖረው። ከዚህ ታሪክ የምንረዳው እግዚአብሔር አንተ እሱ የሰጠህን የህይወት ፊና እንድትከተል እንድትራመድ አንተም ከብረህ እሱን እያከበርክ እንድትኖር ነው እንጂ የወንድምን እያየህ ከዛ ራስን እንድታጣ አይደለም። ሁለተኛው ደግሞ ችግሩ እኮ ማይንዳችን ከሰዎች ጋር ዲፈረንት መኖሩን መለየቱ ኖቲስ ማድረጉ አይደለም፣ አውቶማቲካሊ ጀጅ ማድረጉ ነው። አውቶማቲካሊ ከዛ ሰው አንፃር እኔ የቱ ጋር ነው ራንክ ማድረገው ብሎ ራሳችንን እንድንጨነቅ ማድረጉ ነው እንጂ ኖቲስ ማድረጋችን እኮ አይቀርም። ኖቲስ ማድረጋችን አይቀርም፣ ግን ጀጅመንት ውስጥ መግባት ሰልፍ ወርዛችንን በዛ ዲፔንድ እንድናደርግ መስመር መዘርጋታችን አሁን ችግሩ። ስለዚህ ይሄ ውስጣዊ ምላሻችን ወይም ነገርን የምናይበት እይታ መለወጥ ነው ያለብን እንጂ ማየታችን የማይቀር ጉዳይ የማይቀር ነው። ይህ ኮምፓሪሰንትን እንደ ስቴት እንጂ እንደ ፋክት እንደ ፋይናል ጀጅመንት ራሱ ማየት የለብንም። እንዲሁም ደግሞ ኮምፓሪሰን ሞድ ውስጥ ለመውጣት አንደኛው መፍትሄ ከተባለ ምንድነው ኢቫሉዌቲቭ ሳይሆን ወደ ኦብዘርቫቲቭ ለመለወጥ መጣር። ኢቫሉዌቲቭ ሲሆን ምንድነው ጀጅመንት አለበት፣ በጣም ጀጅመንት ያለበት እይታ ነው ይሄኛው። ኦብዘርቫቲቭ ደግሞ ኦብዘርቭ አድርገን ብቻ ፋክቱን ብቻ ተመልክተን ምንተወው ነገር ማለት ነው። ቀስ በቀስ ወደዛ ሽፍት ለማድረግ ወደ ኦብዘርቫቲቭ ለመለወጥ እይታችንን መጣር። በቀላሉ ለመረዳት አሁን እኔ ሰርግ ተጠራው ነው እና ሰርግ ተጠርቼ
ያማረ ልብስ ገዛው፣ በጣም ውድ ሆነ ገዛው፣ ያምርብኛል ብዬ አስቤ በቃ ገዝቻለሁ እና ለብሼ ሄጃለሁ። ሰርጉን ታድሜያለሁ እና ከጥቂት ደቂቃዎች በኋላ ሌላ ሴት ትገባለች እኔ ከለበስኩት በጣም ያማረ ልብስ ማለት ነው። ኦብዘርቫቲቭ የሆነ ማይንድ ሴት በጣም የሚያምር ልብስ ነው ብዬ ወደ ሰርጉን ኢንጆይ ማድረግ ቀጥላለሁ። ህይወቴን ነው የምቀጥለው። ኢቫሉዌቲቭ የሆነ ደግሞ ካልኩሌት ነው የሚያደርገው ከኔ አንጻር እንዴት ነው ቤት ብትገዛው ነው እና ኦብዘርቫቲቭ የሆነ ማይንድ ሴት ደግሞ እንደዛ ያስብ። ፋክቱን ብቻ አይቶ ወደ ህይወቱን አይቀጥልም። ያያል ከኔ አንጻር ብሎ ያስባል። ከዛ ሌሎችን ያካትትና እኔ ስንተኛ ደረጃ ላይ ከዚህ ሁሉ ልብሶች መካከል እኔ ስንተኛ ደረጃ ላይ ብሎ ማሰብ ይጀምራል። ጭንቀቱ እዛ ካልኩሌት ማድረግ ብቻ ይሆናል ጉዳዩ ማለት ነው እንጂ ይሄ ኢቨንቱን ኢንጆይ ሳያደርግ ነው የሚወጣው። እንደዚህ አጋጥሟችሁ አያውቅም? የሆነ ኢቨንት ላይ ተጋብዛችሁ አክታችሁን ሁኔታውን ብቻ ኦብዘርቭ ስታደርጉ የለበሳችሁን የተጫማችሁትን ምናምን ብቻ ስትመለከቱ ከሰው አንጻር እኔ የቱ ጋር ነው ደረጃ የቱ ጋር ነው ራንኬ ብለን ስናስብ ብቻ ግን ኢንጆይ ሳናደርግ የመጣንበትን ጉዳይ ሳንከታተል ልንሄድ እንችላለን። ይሄ ኢቫሉዌቲቭ ነው። ስለዚህ ኦብዘርቫቲቭ ለማድረግ ወደ ኦብዘርቬሽን ለመለወጥ ሽፍት ለማድረግ እንጣር። ሌላኛው ሶስተኛው ለራሳችን የምንጠይቅ ጥያቄ መለወጥ መጣር። ኤክስተርናሊ ሳይሆን ነገሮችን ማየት ያለብን ኢንተርናሊ ለማየት መሞከር። ለምሳሌ የሆነ ነገር እየሰራው ከሆነ ከእነንትና አንጻር እንዴት ነው እንደሱ በሚሄዱበት ፍጥነት እየሄድኩ ነው የተማዘፉ ብዙ ቀደሙኝ ከማለት ይልቅ ኢንተርናሊ ምን ብሎ ማሰብ ያበላሸውን ነገር አለ ከባለፈው አንጻር እንደውም አሪፍ አድርጌ ሰርቻለሁ ጎበዝ ምናምን አፕሪሺየት ለማድረግ መጣር። ቅድም እግዚአብሔር አምላክ ምድርን ሲፈጥር ዓለምን ሲፈጥር መልካም እንደሆነ አየ ብሎ እንደተናገረ ነብዩ ሙሴ ሲጽፍልን እንደዛ ትንሽ የሆነ እንትናችን ምንድነው ለውጣችንን አፕሪሺየት ለማድረግ ትናንት ካለ ማንነት ዛሬ በጣም ተሽያለሁ ብዬ ፌሊየር ሴንተር ሳይሆን ሚስ ስቴፕ ሴንተር ሳይሆን የሆነ ፕሮግረስ ሴንተር የሆነ ማይንድ ሴት ሽፍት ለማድረግ መጣር። አራተኛ ደግሞ ሰልፍ ትረስትን ቢውልድ ለማድረግ መጣር። ምክንያቱም ቅድም እንዳለው ኮንፊደንሳችን በአንድ ቀን እንዳልተሻሻለ አይተናል። እዚህም ሰልፍ ኮንፊደንስን በአንድ ቀን የሚመጣ ጉዳይ አይደለም ማለት ነው። ሪቡልድ ይሄ ሰልፍ ትረስታችን ሪቡልድ ለማድረግ የሆነ ቦልድ ዲሲሽን የሆነ ሜድ ስላረጉ የሚመጣ ነገር አለ። የሆነ ራዲካሊ አይመጣም። የሚጠፋውም ሰልፍ ፎርስ ሰልፍ ትረስት ኮንፊደንሳችን የሚጠፋው በአንዴ አይደለም፣ የሚመለሰውም በአንዴ አይደለም። አንዴ ስላሰው ብቻ የሚመጣ ነገር አይደለም። ስለዚህ ቀስ በቀስ መታገስ ይኖርብናል። እንዴት ነው የምንለውጠው ከተባለ አንደኛ ኢንተርናል አግሪመንት ውስጥ መግባት፣ ሁለተኛ ኦብዘርቭ ብቻ ለማድረግ መጣር፣ ሶስተኛ ደግሞ ጀስቲፋይ ላለማድረግ መጣር። አሁን ለምሳሌ ቅድም እረፍት ራሱ ይነሳናል አይደል? እረፍት ማለት ኮምፓሪሰን ምንድነው ሞድ ውስጥ ለሚኖር ሰው በዛ ሳጥሮ ለሚኖር ሰው ወደኋላ መቅረት እረፍትን አይፈቅድም። እዚህ ጀስቲፋይ አለመስጠት በቃ ደክሞኝ ያረፍኩት ፋክቱ ይሄ ነው በቃ ቁጭ ማለት። ለረጅም ጊዜ በኮምፓሪሰን ሞድ ውስጥ ስለኖር እነኚህ ስቴፖችን ቴክ ማድረግ በጣም አንኮምፎርታብል የሆነ ነገር ነው። መሰረታችን ነው የተናደው። ስለዚህ መሰረቱን ለመገንባት ጊዜ ይፈጃል። አሁን ህንፃ ሲሰራ በጣም ብዙ ጊዜ የሚፈጀው መሰረቱ ሲሰራ ነው አይደል? ስለዚህ መሰረታችን የኮንፊደንስ መሰረታችን ስለተናጋ ያንንም ለመስራት ጊዜ ይፈጃል እና አንኮምፎርታብል ምቾት አይሰጠንና ረጋ ብለን እንትን ማለት ምንድነው መለወጥ ይኖርብናል። እና ይሄ ኮምፓሪሰን ፔስን አይፈቅድም። ፔስ ማለት how fast you are moving በምን ያህል ፍጥነት ነው እየተራመድክ ያለው። ረጋ ማለትን አይፈቅድም። ምክንያቱም መበለጥን አይፈልግም። ኮምፓሪሰን መበለጥን ስለማይፈልግ ስሎ መሆንን በፍጹም አይፈቅድም። ወደኋላ መቅረት ነው ብሎ የሚያስበው። ስለዚህ ረጋ ማለትን መልመድ ይኖርብናል ማለት ነው። ሌላኛው ደግሞ ፔስን እና ወርዝን ለመለየት መጣር። የሆነ ነገር ፕሮግረስ ለማሳየት በምን ያህል ፍጥነት ነው እየሄድክ ያለው ነው እና ወርዝህን እንትን ማለት። ምክንያቱም ኮምፓሪሰን ረጋ ማለት አይፈቅድም። ምክንያቱም መበለጥን
ስለማይፈልግ መፍጠንን ብቻ ነው የሚያስበው። ስሎ መሆን ማለት ለሱ ሞት ነው። ለዚህ ነው ስናርፍ ራሱ የማይፈቅድልን ለዛ ነው። እና ማንነትን በፍጥነት ላይ አለመዘርጋት ቅድም እንዳለው መሰረትን ለመገንባት በጣም ጊዜ ይፈጃል። ስለዚህ አንኮምፈርተብል ቢሆንም ደስ ባይለንም ያንን ኮንፊደንስ ለማምጣት ጊዜ ልንሰጥ ይገባል። ያንን ድምፅ ደግሞ ከሌላችን ማውጣት ይኖርብናል ማለት ነው። ወደኋላ እየቀረሽ ነው ምናምን የሚለውን ከህሊናችን ውስጥ ለማስወገድ ይመጣል። ፔስ ማለት ነው በብዙ ነገሮች ይወሰናል። በባህሪያችን ሊወሰን ይችላል። ሲዝን ኦፍ ላይፋችን ሊወሰን ይችላል። በምንኖርበት ቦታ ሊወሰን ይችላል። ነገሮች የምናደርግበት ፍጥነት ማለት ነው። ኮምፓሪሰን ያንን ሁሉ ነገር እንትን ውስጥ ምንድነው እይታ ውስጥ አይከትልም። እሱ የሚያየው አቶ ገሌና አቶ ወይዘሪት ገሌትን ነው እንጂ እኛ ያለንበትን ሰርከምስታንስ ለመረዳት አይጥርም። ስለዚህ ይህንን ነገር እንትን ውስጥ ልንከት ይገባል። ይሄ ኮምፓሪሰን ረጋ ማለትን የማይወድበት ምክንያት ማለት ነው። ኮምፓሪሰን ምን አይነት ኢሉዥን ይፈጥራል? እኛ ብቻ ሚሳውት እያደረግን ያለነው ግን ሰዎች ብቻ ተረድተውት እየሮጡበት ያለ የሆነ መንገድ አለ። ስለዚህ ያንን መንገድ ቶሎ አውቀን ከእነሱ ጋር እንሩጥና እንብለጣቸው ብሎ ነው የሚያስበው። እና ረጋ ብሎ ቼንጅ ማድረግን አይፈቅድልን። በአጠቃላይ ከዚህ ቪዲዮ ምን ተማርን? የሰው ልጅን እንደምናይ በመጀመሪያ ሳችን ተመለከተ። ሰርፕራይዝ ለማድረግ ብዙ ነገሮችን ከሰው እንቀበላለን። ያንም በማየት በመስማት እውቀት እንደምናገኝ ተመለከተን። እና ምንድነው የባልንጀራን ንብረት አትመኝ መባሉ ለማንም አይደለም፣ ለራሳችን ብዙ ነገሮችን ኮስት ስለሚያደርገን ነው ህጉ ራሱ የተሰጠ። ለራስም ይጠቅማል፣ ለሰውም ይጠቅማል ብንጠብቀው ማለት ነው። እንዲሁም ኮምፓሪሰን የቲፍ ኦፍ ጆይ እንደሆነ ደስታችንን በአንዴ አውቶማቲካሊ ነው የሚነጥቀው፣ ሽፍት ነው የሚያደርገው። ያለንበትን ሙድ በአንዴ ነው የሚገለብጥብን እና ለማንም አይጠቅምም። ስኮር ቦርድን ተመለከትን። ሁሌ ራንክ እያደረግን እንደምኖር ያንን ደግሞ ለመለወጥ ከኢቫሉዌቲቭ ወደ ኦብዘርቫቲቭ ለመለወጥ ራሳችንን እንጣር ብለን እንደ መፍትሄ አቀረብን። ቹዝ የምናደርግበት መንገድ አጠገባችን ያለውን ሰው መሆኑን ተረዳን። እንዲሁም ኮምፔር ስናደርግ ከአንድ ሰው ጋር አይደለም ኮምፔር የምናደርገው አለና በሶሻል ሚዲያ ምክንያት ደግሞ ገና ብዙ ሺህ ሰዎች ጋር ራሳችንን ኮምፔር እያደረግን እንደመጣን አወራን። እና አፕዋርድ እና ዳውንዋርድ ኮምፓሪሰን እንዳለ አፕዋርድ ጠቀሜታም አለው ጉዳትም አለው ብለናል። ዳውንዋርድ ደግሞ ምንም ጥቅም እንደሌለው ስታክ ሆነ እንድንኖር እንደሚያደርግ፣ ሞቲቬሽን እና ደግሞ ኮምፓሪሰን እንደሚለያይ ተነጋገርን። ሞቲቬሽን ሄልዚ በሆነ መንገድ የምንፈልገበት ቦታ እንደርሳለን። አትራክቲቭ ቤዝድ እንደሆነ ነው የተረዳነው። ኮምፓሪሰን ደግሞ አቮይዳንስ ቤዝ እንደሆነ ሌፍት አውት መሆን ጀጅ መደረግን ስለምንፈራ ብቻ ስለምንጠላ ብቻ የማንፈልገው ህይወት ፊና ውስጥ እየገባን እንደሆነ ተማማርን። ብዙ ኮስቶች እንዳሉትም ኮምፓሪሰን አየን። ኮንፊደንሳችን እንጣለን፣ ስትረስ ውስጥ እንገባለን፣ ሰርቮርዛችን በሰው ዲፔንድ ይሆናል። ሁሌ ዝቅና ከፍ እያለ እንደሚሄድ ተነጋገረን እና እንዲሁም ደግሞ እንዴት ከኮምፓሪሰን ሞድ እንዴት እንደምንወጣ ተማማርን ማለት ነው። ቁም ነገር ጨብጣችሁበታል ብዬ ተስፋ አደርጋለሁ በዚህ ቪዲዮ። እና ቪዲዮን ከተመቻችሁ ላይክ ማድረግ እንዲሁም ደግሞ ሰብስክራይብ በማድረግ የቻናሌ ቤተሰብ መሆን እንዳትረሱ። እስካሁን ሰዓት ድረስ አብራችሁን ስለቆያችሁ ከልብ አመሰግናለሁ። እግዚአብሔር ያክብርልኝ። እንዲሁም ሀሳብ አስተያየታችሁን ኮመንት ሴክሽኗ ላይ መጻፍ እንዳረሱ። ይሄንን ርዕስ ብታነሽ ደስ ይለናል ብላችሁ ደግሞ የምታስቡት ርዕስ ካላችሁ ጻፉልኝ። እንዲሁም ያስፈልገዋል ብላችሁ ለምታስቡ ሰዎች ሼር ማድረግ እንዳትረሱ። ሌላ ጊዜ በአዲስ ርዕስ እስከምንገናኝ ድረስ ቻው፣ ደህና ሁኑ።